የጸሎት ሐሙስ ዕለት ሰውነቱን ታጥቆ አደግድጎ የደቀ መዛሙርቱን እግር አጠበ። ያ የሰማይ እሳት እግር ሊያጥብ ወገቡን ታጥቆ ሲያዩት አገልጋዮቹ መላእክቱ ደነገጡ። ክርስቶስ ሰውን መውደዱ እንዴት ያለ ነው! እንደምን ያለ ድንቅ ነው! ሰማይን እንደ ድንኳን የሰረጋው ጌታ በእንጨት ላይ ተሰቀለ። ሰማይን በከዋክብት ያስጌጠው አምላክ የሾህ አክሊል ተደፋበት። ሊቃነ መላእክት ፈርተው በፊቱ የሚቆሙለት ጌታ በጲላጦስ ፊት ቆመ። በነገስታት በመኳንንት በሕያዋን በሙታን የሚፈርደው ጌታ እንደ ተከሳሽ ቆሞ ዝም። ልብሱን ሸፍነው በጥፊ ሲመቱት ዝም። እርኩስ ምራቅ ሲተፉበት ዝም። ሰንበትን ሽረሃል ዝም። ቤተ መቅደሱን አፍርሼ እሰራለሁ በ3 ቀን ብለሃል ዝም። ያን ሁሉ ነገር ሲያደርጉት አንዲት መልስ አልመለሰም። ከሃዲ ነህ ተባልኩም በሉ፣ መናፍቅ ነህ ተባልኩም፣ ቡዳ ተባልኩ በለኝ፣ ጅራታም ነው አለኝ በለኝ፣ ምን በል ክርስቶስ ጋኔን አለብህ ተብሎ የተሰደበውን ያልተሰደባላችሁ ማለት በዓለም ላይ ያለው 7 ቢሊዮን ህዝብ አንዱ ነው ቢሰደብ የክርስቶስን ይችን ስድቡን አንዲቱን አትላቀም። እንዴት የመላእክት አምላክ ጋኔን አለብህ ይባላል? የይቅርታ ልብ የሌለን ልባችን ተራራ ሆኖ የገዘፈ በጣም የተናገረኝ ነገር እኮ ከባድ ነው ስላልገባችሁ ነው የምንል አውሬዎች ያዙኝ ልቀቁኝ፣ ታንቄን መሞት መርዝ ነው የምጠጣ፣ ኤሌክትሪክ ነው የምጨብጥ፣ ውሃ ነው የምገባ የምንል እውነት የክርስቶስ ልጅ ነን የማለት ድፍረት አለን? እግዚአብሔር ይሄንን ዓለም መፍጠሩ ፍጹም ትህትና ነው። እንደምንሰቅለው እያወቀ ፈጠረው። አልዓዛርን በቃሉ ብቻ አይደለም እንዴ ከመቃብር ውጣ ብሎ ያስወጣው? የባልቴቲቱን ልጅ አንተ ጎበዝ ተነስ ብሎ አይደል እንዴ ከሞት ያስነሳው? አንቺ ብላቴና ተነሽ ብሎ ነው ያችን የ100 አለቃውን ልጅ ያስነሳት። አባቴ ሆይ ይችን ጽዋ ከኔ ትለፍ ብሎ ደግሞ ጸለየ። ሞት የሚፈራው ክርስቶስ እንዴት ሞትን አስወግድልኝ ብሎ ይጸልያል? ሁሉም ሐዋርያት እኔ ነኝ ሲሉ ይሁዳ ማውሩ እኔ ነኝ አለ። አንተ አስመሳይ ማለት ይችል ነበር። የተቀጠቀጠ ሸምበቆን አይሰብርም የጧፍ ኩስታሪን አያጠፋም የተባለው ፍጹም ትሁትና ጭምት የሆነው ጌታ አረ አንተ አልክን ያላልኩም ነው ያለው። ሰው ሆይ አንተ ክርስቶስን ሆነ ቢሆን ኑሮ ከሷ ደግሞ እንዳላወቅ ሲቆጥርህ ብታገኘው ምን ታደርገው ነበር? እኔ ግን በጥርስህ የምትነክሰው ይመስለኛል ይላል። እኔ በሕይወቴ ዘመን ሁሉ አልታረቅም ብላችሁ ምክንያት የምታቀርቡ ሰዎች የምታቀርቡት ምክንያት ሁሉ በፍጹም ውሃ ያነሳም። የምነግራችሁ ይሄንን ነው። ለማይታረቅ ሰው ሕማማት መጣ አልመጣ ጥቅም የለው። ለማንም የሚገኝ ነበር ጌታ፣ ሩቅ አልነበረም። ውሃ ቀሽ ታገኘዋለች፣ ጎባጣው ያገኘዋል፣ ሽማግሌ ያገኘዋል፣ የተራበ እውር ያገኘዋል። አንዳንዶቹን ባለስልጣናት ዛሬ እንኳን እውር አይን ያለው ያገኛቸዋል። ክርስቶስ ግን የተከሳሾችን ክስ የሚሽር አምላክ ነው። ተከሰሰ። የጲላጦስ ጌታ ነው። ጲላጦስ ፈረደበት። የኃጢአተኞችን ኃጢአት ይቅር የሚል ነው ሲልም እናውቀዋለን። ልጄ ኃጢአትህ ተሰረየችልህ፣ ልጄ ኃጢአትሽ ተሰረየችልሽ፣ በሰላም ሂድ፣ በሰላም ሂጂ ያለ ሲያሰናብት የነበረው ጌታ እንደ ኃጢአተኛ ይሙት በቃ ተፈረደበት። የሕይወት እንጀራ ተራበ፣ የሕይወት ውሃ ተጠማ። በውሃ ላይ የተራመደ ጌታ በእግራቸው ሲረግጡት ተሰውሯቸው ያልፍ የነበረ ጌታ በሰው እጅ ሲያዝ ትህትና የዋህነትና ሂሩት ግን ይሄን አደረጉ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ይትባረክ እግዚአብሔር አምላከ አበዊነ ቅዱሳን ዘሰብሐ ምህረቶ በላዕሌነ። ምህረቱን ቸርነቱን ይቅርታውን በሕይወታችን ላይ ያጸናልን የአባቶቻችን ፈጣሪ እግዚአብሔር ስሙ በአንድነቱ በሦስትነቱ የተመሰገነ ይሁን። የእናታችን የቅድስት ድንግል ማርያም የቅዱሳን መላእክት፣ የቅዱሳን ነቢያት፣ የቅዱሳን ሐዋርያት፣ የቅዱሳን ሰማዕታት፣ ጻድቃን ረድኤታቸው በረከታቸው ከኛ ጋር ይሁን። የተከበሩ መምህራችን መምህር አባ ገብረስላሴ ምህረት የርዕሰ ገዳማት ወአድባራት ጣና ቅዱስ ቂርቆስ የአባቶችና የእናቶች አንድነት ገዳም አበምኔት፣ የተወደዳችሁ አባቶቻችን ካህናት፣ ወንድሞቻችን ደቀ መዛሙርት፣ ዲያቆናት፣ አባቶቻችን የገዳሙ መናንያን፣ እናቶቻችን የገዳሙ መናንያት የእግዚአብሔርን ቸርነት የቅዱስ ቂርቆስን በረከት ብላችሁ ከቅርብም ከሩቅም የተሰበሰባችሁ የመድኃኒታችን ኢየሱስ ክርስቶስ የድህነት ቤተሰቦቹ
በየትኛውም ዓለም ያላችሁ ኦርቶዶክሳውያን ሁሉ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንዴት ሰነበታችሁ? እንዴት ዋላችሁ? እንደምን ቆያችሁ? ቸርነት የባህሪ ገንዘቡ የሆነ አምላካችን ለዚህ ቀን ለዚህ ሰዓት ስላደረሰን ስሙ የተመሰገነ ይሁን። ሁላችሁንም እንኳን አደረሳችሁ። እግዚአብሔር በመካከላችን ተገኝቶ እንዲያስተምረን እንዲመክረን ቅዱስ ፈቃዱ ይሁንልን። ዛሬ እንደ እግዚአብሔር ቅዱስ ፈቃድ የምንማማርበት የትምህርታችን ርዕስ የክርስቶስ ትህትና በሚል ርዕስ ነው የምንማማረው። እስኪ በሉ ሁላችሁም እንደገና በሉ። ሶስት ስለዚህ አሁን ከሆሳዕና ጀምሮ እስከ ትንሣኤ ድረስ ያለው ሳምንት የሕማማት ሳምንት ነው የሚባለውና በዚህ የሕማማት ሳምንት እንድናስበው የሚያስፈልገን መሰረታዊ ነገር አለ። እሱ የጌታችን መድኃኒታችን የኢየሱስ ክርስቶስ የእሱ ትህትናው ነው የሚታሰበው ማለት። ትህትናው ትልቅ ሰው በሕይወት ዘመኑ ሊያስበው የሚገባው የክርስቶስ ትህትና ነውና እንዲያውም እግዚአብሔር ከፈቀደ ለዚህ ዓመት በዚህ ዓመት የሕማማት ሳምንት ሁላችንም ትህትናን ብንለማመድ ጥሩ ነው። ለዚህ ዓመት እግዚአብሔር ቢፈቅድልን እና ቢረዳን የዚህ ዓመት መልእክት አድርጋችሁ ብትወስዱትና ሁላችንም ለዘንድሮ ለ2018 ዓመተ ምህረት ሕማማት ትህትናን ብንለማመድና ከዛው ለሁል ጊዜ ትህትናን እንድንለማመድ ደግሞ የሚቀጥለው ዓመት ደግሞ አንዷን የቅድስና ፍሬ እንለማመዳለን እግዚአብሔር ቢያደርሰን። የዘንድሮ የሕማማት ሳምንታችን ግን ለኛ ለአብይ ጾም ተማሪዎች አብይ ጾም ስንማማር እንደከረም ነው የአብይ ጾም ደቀ መዛሙርት እንደመሆናችን መጠን በዚህ ሳምንት አንድ ነገር እንኳን ካፈራን ትልቅ ነገር ነው። እሱም የክርስቶስን ትህትና እያሰብን እንሰነብታለን፣ እኛም ትህትናን እንለማመዳለን ማለት ነው። እሱን ነው የምንናገረው። እንግዲህ ለመነሻ የወሰድኩት የቅዱስ ያሬድን ቃል ነው። ሃሌሉያ 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 ንዜኑ ለአምላክነ ሂሩተ ትህትና ወየዋሃተ የሚለውን የወሰድኩት። ቅዱስ ያሬድ በጾመ ድጓው ሲናገር ሃሌሉያ ማለት ትርጉሙ ቅድመ ዓለም ለነበረ ዓለምን አሳልፎ ለሚኖር እግዚአብሔር ክብር ምስጋና ይገባዋል ማለት ነው። ትርጉሙ ሃሌሉያ ማለት እሱ ነው። ቅድመ ዓለም ለነበረ ዓለምን አሳልፎ ለሚኖር አምላክ ምስጋና ይገባዋል ማለት ነው። ቅድመ ዓለም ለነበረ ዓለምን አሳልፎ ለሚኖር ለእግዚአብሔር ክብር ምስጋና ይግባውና ብሎ የፈጣሪያችን የኢየሱስ ክርስቶስን ትህትናውን፣ የዋሃቱን፣ ቸርነቱን እነዚህን ሶስቱን እንናገራለን ይላል። ትህትናውን፣ ቸርነቱን፣ የዋሃቱን እነዚህን ሶስቱን እንናገራለን። አምላክ አሐዚ ዓለሙን በእጁ በመሃል እጁ የያዘ ፈጣሪ እግዚአብሔር አብይ ስሙ ገናና የሚሆን እሱ ከመእቡስ ተጸቅለ ዲበ ዕፀ መስቀል እንደ በደለኛ በእንጨት መስቀል ተሰቀለ። በእንጨት መስቀል ዲበ ዕፀ መስቀል ሰቀልዎ ሱራፌል ወኪሩቤል ይኬልልዎ። ሱራፌልና ኪሩቤል ደግሞ ክንፋቸውን ጋርደው ከበው ያመሰግኑታል። ሱራፌል ኪሩቤል ከበው የሚያመሰግኑት ጌታ እንደ በደለኛ በእንጨት መስቀል ተሰቅሎ ሙቷልና ንዜኑ ለአምላክነ ሂሩተ ትህትና ወየዋሃተ የፈጣሪያችን የኢየሱስ ክርስቶስን ትህትናውን፣ የዋሃቱን እና ቸርነቱን እንናገራለን። እነዚህ ሶስቱ ናቸው በዚህ ሳምንት ክርስቶስ ያደረጋቸው ማለት ነው። ቸርነት፣ የዋህነት እና ትህትና ሶስቱ ናቸው በሕማማት ጌታ ያደረጋቸው ማለት ነው። በኋላ ቅዱስ ያሬድ እዚሁ ጾመ ድጓው ላይ በደንብ የሚያደንቃቸው ጉዳዮች አሉ።
እናመጣቸዋለን እነሱን ቦታው ላይ ስንደርስ ማለት ነው። እንግዲህ ቅዱስ ያሬድ እንደምታውቁት ያሬድ ማለት አጭር 2 ደቂቃ ነው የምናገረው። እንጀራ ስንበላ እንጀራው በማን እጅ እንደመጣ ማወቅ ይገባል አይደለም? ያጎረስንን እጅ እንዳንነክሰው የማን እጅ መሆኑን ማወቅ አለብን። ስለዚህ የቅዱስ ያሬድን ቃል ስንጠቅስ ቅዱስ ያሬድን ማወቅ አለብን ማለት ነው። ቅዱስ ያሬድ እንደምታውቁት ያሬድ ማለት መውረድ ማለት ነው። የስሙ ትርጓሜ መውረድ ነው። በቤተክርስቲያን 2 ያሬዶች አሉ። አንደኛው የመጽሐፍ ቅዱሱ ያሬድ ነው። ያሬድ የተባለበት ምክንያት በዚያ ጊዜ ሰዎች የሴት ልጆች የሚባሉት በተለይ በአቤል ምትክ የተወለደው የአዳም ልጅ ሴት የሱ ልጆች ደብረ ቅዱስ በሚባል ተራራ ንጽህናቸውን ጠብቀው ከሴት ርቀው እንደ ቅዱሳን መላእክት እያመሰገኑ ይኖሩ ነበር። በኋላ በቃየል ልጆች ኃጢአት ተስበው ወደ ምድር የወረዱ በሱ ዘመን ስለሆነ ያንን ያወቁ እናት አባቱ ያሬድ ብለውታል። በሱ ዘመን የሰው ልጅ ወርዷልና ነው። ቅዱስ ያሬድ ግን ደግሞ ሌላ ነው ያወረደ። ቅዱስ ያሬድ ያሬድ ተብሏል። ለምን ሲባል የቅዱሳን መላእክትን ምስጋና ከሰማይ ወደ ምድር ስላወረደ ማለት ነው። ያንን ያወቁ በጸጋ ያወቁ እናት አባቱ አውጥተውለታል። መምህራንም አውጥተውለት ይሆናል ባይጻፍ ነው እንጂ ማለት ነው። መምህራን በየጉባኤ ቤቱ የደቀ መዛሙርታቸውን ግብሩን አይተው ስም ያወጣሉ። ስለዚህ ቅዱስ ያሬድ የሰማይ ዜማ ከዚህ አውርዷል። ኢትዮጵያን የመላእክት ከተማ ያደረጋት ቅዱስ ያሬድ ነው። በየትኛውም ዓለም ካሉ አብያተ ክርስቲያናት ኢትዮጵያን ልዩ የሚያደርጋት ይህንን ጸጋ ቅዱስ ያሬድ ስላመጣላት ነው። አንመጻደቅበትም፣ አንታበይበትም፣ አንኮራበትም፣ እንጸድቅበታለን እንጂ ማለት ነው። ወይም ሌሎች ይሄ ዜማ የሌላቸውን አሃት አብያተ ክርስቲያናት ልንንቅ አይደለም። እግዚአብሔር እሱ ባወቀ ሁሉም በችሎታው ያመሰግነዋል። ለምሳሌ የቅዱስ ያሬድ ዜማ የግብጽ ቤተክርስቲያን፣ የሶሪያ፣ የህንድ፣ የአርመን የላቸው። የኤርትራና የኢትዮጵያ ቤተክርስቲያን ብቻ ነው ያላቸው። ይሄ ስለሌላቸው ግን አይጸድቁም አይባልም። እግዚአብሔር ባወቀ ያመሰግኑታል። ግን ለኛ እግዚአብሔር በቸርነቱ በቅዱስ ያሬድ በኩል እንግዲህ አሁን ዛሬ አባቶቻችን ድጓ፣ አቋቋም፣ ዝማሬ፣ መዋሥዕት እያሉ የሚያመሰግኑት ይሄ ሁሉ በኋላ በሰማይ እግዚአብሔር ፈቅዶልን መንግስተ ሰማያት ብንገባ እዚያ ውስጥ የምናመሰግነው ኑሯችን ነው፣ የነፍሳችን ምግብ ነው። ቸርነት የባህሪ ገንዘብ የሆነ ጌታ እስከዚያ ድረስም ቢሆን አትቆዩ ብሎ ለቤተ ክርስቲያናችን ይሄን ሰጥቷታል። እና ቅዱስ ያሬድ ዜማ ብቻ አይደለም የሚያውቀው፣ ፍጹም የመጻሕፍተ ብሉያትና የመጻሕፍተ ሐዲሳት መተርጉም ነው። ትርጓሜን በዜማ የሚያመሰጥር ማለት ነው። አሁን አንድ ሰው አሁን አንድምታን በዜማ ቢለው ምን ይሆናል? ይቻላል? አይቻልም። ቅዱስ ያሬድ እየተረጎመ ያዜማል፣ እያዜመ ይተረጉማል። እና ፍጹም ሰማያዊ አባት ነው ቅዱስ ያሬድ ማለት ነው። ለቅዱስ ቤተክርስቲያን ሙሉ ሰዋ ነው ቅዱስ ያሬድ። እንደ አንድ ሊቅ አይደለም የምታስበው ቤተክርስቲያን። ቅዱስ ያሬድ እንደ ብዙ ልጆቿ ነው፣ ሁሉንም ቦታዎቿ ላይ የሚገኝ ነው። ብንፈታ የሱ ዜማ አለ፣ ክርስትና ብንነሳ የሱ ዜማ አለ፣ ብንሞተን ስንቀበል የሱ ዜማ አለ፣ ሹመት ቢኖር ጳጳሳት ቢሾም የሱ ዜማ ነው። ስንመነኩስ የቅዱስ ያሬድ ዜማ ሃሌሉያ ተብለን ነው የተፈታ ነው። ማራ እግዚኦ ተብሎ የገሌን ነፍስ ማራት እየተባለ ማለት የመነኮሳችሁ ታስታውሳላችሁ። የቅዱስ ያሬድ ዜማ እየተጮኸ ነው ስንመነኩስ። ያለ ቅዱስ ያሬድ ዜማ ቤተክርስቲያን የምትፈጽመው ምስጢር የላትም። እና ቅዱስ ያሬድ ስለዚህ መጽሐፉም እውነተኛ ስም ነው ያለው። ድጓ ማለት አባቶቻችን ደግደገ፣ ቀጠነ፣ ረቀቀ ብለው ድጓ ብለው ረቂቅ ጽሑፍ ማለት ነው ይላሉ። ዛሬ ግን ማተሚያ ቤቱ ስላጎለው ትርጉሙ ትንሽ ችግር ይገጥመዋል ማለት ነው። የድሮውን አይተው በዚያ ነው ያሉ። ግን ድጓ የሚለው ድግ የሚባላል አማርኛ ማለት ነው። ድግ ማለት ትጥቅ ማለት ነው። እናቶቻችን የሚታጠቁት እንደ መቀነት ያለ ነው። እና ድጓ ማለት ድጓ ላልቶ ማለት ድጓ ድግ ሲሆን ትጥቅ ከሆነ ድጓ ከሆነ ምን ይሆናል? ትጥቋ ይሆናል ማለት ነው። የማን የቅዱስ ቤተክርስቲያን ትጥቋ ነው። የቅዱስ ያሬድ ዜማ ትጥቋ ነው። ትጥቅነቱ በሁለት ወገን ነው። አንደኛው በዜማነቱ በራሱ ለአምልኮ በመሆኑ፣ ሁለተኛው እዚያ ውስጥ ያሉት ምስጢራትና ትርጓሜያት በሙሉ ለቅዱስ ቤተክርስቲያን ትጥቅ ናቸው።
ትጥቁ የታጠቀ ሰው ጌታ ምንድነው ያለው? ወገባችሁ ምንድነው ያለ? ቅኑቱ ሀቁ የልብክሙ ወገበ ልቡናችሁም ታጥቃችሁ ኑሩ ነው ያለ። ወገባችሁ የታጠቀ መብራታችሁ የበራ ይሁንና የታጠቀ ሰው እንዳይደክም ቤተክርስቲያን እንዳትደክም በአንድምታ በምስጢራት መጻሕፍት በማስታረቅ በመተርጎም በመመሰጥ ትምህርት ሃይማኖትን ነገረ ድነትን በማስተማር እግዚአብሔርን በዜማ በማምለክ ቤተክርስቲያን እንዳትላላ የሚጠብቃት ቅዱስ ያሬድ ነው እና የክርስቶስን ሕማሙን ደግሞ በነገራችሁ ላይ ሰው እየበቃ ሲሄድ በክርስቶስ ሕማማት መመሰጥ ይጀምራል ነው የሚባለው። እየበቃ ሲሄድ የመጨረሻ የሰው ልጅ ብቃቱ ምንድነው? የክርስቶስን መስቀል ውስጥ ልብን መስቀል ነው። እዚያ ውስጥ ገብቶ ይቀራል የሰው ልጅ ማለት ነው እና ቅዱስ ያሬድ ሕማማቱን እጅግ አድርጎ ነው የተደነቀበት። እጅግ አድርጎ ተደንቆበታል። ነፍሱና ስጋውን ሰቅሎበታል። እንግዲህ ቅዱስ ያሬድ በጾመ ድጓው አባቶቻችን የድጓ መምህራን አድራሾችንም ጭምር ኢትዮጵያ ውስጥ 40 ቀን ሙሉ ስብሐተ ነግህ የሚባል አለ። በሱ ቤተክርስቲያንን ሲያገለግሉ ነው የከረሙ ማለት ነው። ውለታቸውንም ማሰብ አለብን። 40 ቀን ሙሉ ማለዳ ስብሐተ ነግህ አይቋረጥም። 40 ቀን ሙሉ አብይ ስብሐተ ነግህ የሚባል አለ። የውሎና የጧት አለው። ጧትም ይቆማል፣ ውሎም ይቆማል። ያንን በሙሉ 40 ቀን የክርስቶስን ሕማሙን፣ መከራውን፣ ልደቱን፣ ጥምቀቱን፣ ጾሙን፣ ስብከቱን በሙሉ 40 ቀን በዜማ የኢትዮጵያ ቤተክርስቲያን ስታመሰግን ከርማለች። ቅዱስ ያሬድ ስላለላት ማለት ነው። በየትኛውም የኢትዮጵያ ቤተክርስቲያን ገዳማችንም ጨምሮ 40 ቀን እዚህ የድጓ መምህር ስላሉ 40 ቀን እዚህ ስብሐተ ነግህ ሲቆም ከርሟል እና እዚህ እውነቴን ነው እንኳን ሰዎቹ ጣናን ቢሆን ይባረካል። እኔ እንደውም ቅድም በዚህ ሄጄ ጣናን እያየሁት አልገባን ብሎ እኮ ነው እንጂ ራሱ ጣና ብዙ ተባርኳል ይላል ወንዙ ማለት ነው። እዚህ አጠገቡ ላይ ሰዓታት ይቆማል። ደግሞ እዚህ አጠገቡ ላይ ምን ይቆማል? ስብሐተ ነግህ 40 ቀን ሙሉ ተመልከቱ። 40 ቀን ሙሉ ሳያቋርጡ ስብሐተ ነግህ ይቆማል። አባቶቻችን ደግሞ ቂርቆስ፣ ያሬድ፣ ቁስቋም ሰዓታት ይቆማሉ። ካህናት ደግሞ ማታ ጀምረው ያው የቅዱስ ያሬድ ዜማ እኮ ነው። አባ ጊዮርጊስ ድርሰቱን ደረሰው እንጂ ምልክቱ የቅዱስ ያሬድ ነው። አባ ጊዮርጊስ የኢትዮጵያ 8ኛ የድጓ መምህር ነው በመምህራን ዝርዝር ሲቆጠር። ስለዚህ ማታ ጀምረው ምሽቱ 2 ሰዓት ጀምረው እስኪነጋ ድረስ ሰዓታት 40 ቀን አዳይ ሁሉ የፈሰሰበት ውሃው ራሱ ጥሩ ነው። ጣናንም አክብሩቱን ይሄን እንዳትሰድቡት። እውነቴን ነው። ፍጥረታት እኮ ይቆጣሉ ሲሰድቧቸው ማለት ነው። ይሰማል ነው ሁሉ አንደውም ብቻ ካቻላችሁ እንደው ስትገቡ ራሱ እንደ ተራ ውሃ ዝም ብላችሁ ለመንቦጫ አትግቡ። ጤና ይሰጠኛል ብላችሁ ብትገቡ ጤና ይሰጣችኋል። ቅዱስ ያሬድ ደግሞ እዚህ ያስተምሯል እኮ እዚህ ያስተምሯል፣ እዚህ ጽፏል። ገዳሙ ላይ ተቀምጦ አስተምሮበታል። ስለዚህ የራሱ በረከት አለ። የቅዱስ ያሬድ መስቀሉም እዚህ አለ፣ ካባውም አለ ገዳሙ ላይ። ይሄ ሲባርከው ጣና ራሱ ጸበል ነው። አሁን ጸበል ብታጡ ከቤተክርስቲያን የሚሰጣችሁ ዲያቆን ብታጡ ምዕመናንም ቀርታችሁ ብትወስዱ ጣና ጸበል እውነቴን ነው ይፈውሳል። አምኖ ለገባበት ማለት ነው። ሁሉ እንዳረጉት እኮ ነው። መታጠቢያ ካረጉን መታጠቢያ ይሆናል። እኔ አትታጠቡ አላልኩም። ስትታጠቡ በዚያውም ለፈውስም እያላችሁ ታጠቡበት ብዬ ነው። እግዚአብሔር ምን አለ 2 ጥቅም ይሰጥ የለ። ምዕመናንንም እኮ ዮርዳኖስ ውስጥ ገብተህ ታጠብ እዚያ ትድናለህ ነው ያለው። ስለዚህ ልትዋኙ ስትጎሙ ራሱ እንደ በረከት ቁጠርልኝ እያላችሁ ግቡ። ቅድስት ክርስቶስ ሰምራ 12 ዓመት ክርስቶስን ይዛ ኑራበታለች ባህር ውስጥ። በእሷም በረከት የተባረከ ነው። እመቤታችን ደግሞ በዚህ በላዩ ላይ ሄዳበታለች ወንዙን ራሱ። የእግዚአብሔር ሲፈቅድ እኮ የሚባረከው። ቅዱስ ዑራኤልም ባርኮታል። እንደውም እኮ እዚህ እውነቴን ነው እመቤታችን የመጣች ጊዜ ተሰዳ እዚህ ገዳሙ ላይ አጋንንት ነበሩ። እዚህ ባህር ውስጥ የነበሩትን አጋንንት መላእክት መጥተው አጭደው ጣሏቸው ይላል ድርሳነ ዑራኤል ይሄን ይነገራል። እዚህ የነበሩት ወንዝ ውስጥ የነበሩ አጋንንትን በእመቤታችን ስደት እንደተቀጡ እንደታሰሩ ይነገራል። እና ቅዱስ ያሬድ ለኛ እዚህ በዚህ ገዳም ለምንገኘው በረከታችን ነው። የኢትዮጵያ ደግሞ ሽልማቷ ነው በእውነት ማለት ነው። እና የቅዱስ ያሬድ በረከት ይደርብን። እሱ የሰጠን ምህላ ስብሐተ ነግሁ በመላ ኢትዮጵያ ይደረሳል። ምህላው
ወሩ በገባ ትልልቅ ገዳማት አድባራት ላይ ይደረጋል። እሱ የጀመረው አክሱም ነው የጀመረው። 7 ቀን ህዳር 1 እስከ 6 ምህላ ተይዞ ህዳር 6 ቀን ጌታ ስለተገለጸ በዚያ በሰማይ ላይ የቅዱስ ያሬድን ዜማ ለማረጋገጥ ተገልጾ ስለነበረ ጌታ በዚህ ምክንያት እንግዲህ ከቅዱስ ያሬድ ጀምሮ እስከ ዛሬ አክሱም ሁሉ ጊዜ 7 ቀን ሱባኤ አይቋረጥም። ወሩ በገባ በትልልቅ ገዳማት አድባራትም 7ቱን ቀን አባቶቻችን በቤተ መቅደስ ውስጥ ወይም በቤተ ክርስቲያን ውስጥ ምህላ ይይዛሉ፣ መሐረና ይላሉ በሰዓታታቸው ውስጥ። ይሄንን ያመጣልን ቅዱስ ያሬድ ነው። ቅዱስ ያሬድ እንደው እስቲ በተጮኸው ጩኸት፣ በተቆመው ሰዓታት፣ በተቆመው ስብሐተ ነግህ፣ በዚህ ሁሉ ጸሎት ለኢትዮጵያ ምህረት እንዲወርድ ጸሎቱ ይርዳን። እንግዲህ እሱ ከጻፈው ከጾመ ድጓ ውስጥ ጾመ ድጓ የተባለበት ራሱ ጾሙ የጾም ድጓ ነው አይደል? ጾመ ድጓ ማለት የጾም ድጓ ነው። ስለዚህ ከድጓው ተከፍሎ ለጾሙ የተዘጋጀ ነው። ራሱን የቻለ አብይ ጾም ውስጥ ሚዜም አብይ ጾም ተጀምሮ አብይ ጾም ላይ የሚያልቅ ነው ጾመ ድጓው። ስለዚህ አሁን ዛሬ አብይ ጾሙ ስላለቀ እኔም እንደው ይሄን መጽሐፍ እንድናስታውሰው ብዬ ነው። ቅዱስ ያሬድ 40 ቀን ሙሉ በሱ ሲጸለይልን ከርሟል ነው። እንደው ለካህናትም ለመምህራንም ሰው ክብር እንዲሰጥም ነው እውነት ለመናገር ማለት እንደው እኮ ሁሉን ነገር በዳር ሆኖ ሲመለከቱት ቀላል ነው። ከበሮ በሰዎች ሲያዩት ምንድነው የምትባለው? ታምር፣ ሲይዟት ታደናግር ነው። እዟት ሰው ሲሽከረከር እኛ ምንችል ይመስለናል። ስንይዘው ግን ከባድ ነው። 40 ቀን ሙሉ ሳያቋርጥ አንድ ሰው ሌት ተቀን በቃል እግዚአብሔር መገኘት አይችልም። ያ የእግዚአብሔር ቸርነት ነው እና እንደው በዚህ ዘመን ሰውም በቤተ ክርስቲያን አባቶች በካህናት በዚህ በብዙ ተስፋ እየቆረጠ ስለሆነ አንዳንድ አባቶች ብንበድላቸው እንኳን ሌቱ ሙሉ ዝም ብለው ሰው ማያውቃቸው ሰዓታታቸውን ዝም ብለው የሚቆሙ አባቶች አሉን እኮ ማታ ጀምረው ማለት። ያንን ማሰብ አለብን። በቤተ ክርስቲያን ተስፋ መቁረጥ የለብንም። ቤተ ክርስቲያን ለኛ ከእግዚአብሔር ምሕረት የምታሰጠን በቤተ ክርስቲያን ተስፋ ካለን ነው። በቤተ ክርስቲያን ተስፋ ከቆረጥን ተስፋ የለንም። ዓመት ሙሉ ሰዓታት የሚቆመውን ዓመት ሙሉ ስብሐተ ነግህ የሚቆመውን ማህሌት የሚቆመውን ያንን ሁሉ ዝም ብሎ በአንድ መነኩሴ በአንድ ቄስ በአንድ ጳጳስ ጥፋት ዝም ብሎ መጨርገድ የዚህ ዘመን ሰው ማለት ኃጢአታችሁን ይጨርግድላችሁና እውነቴን እኮ ነው። እንዴት ዝም ብሎ ማጨድ መቱን ማለት ነው። ይግኖር ነው። እውነቴን ነው የምነግራችሁ። አባቶቻችን እንዴት ትነቅፋላችሁ? ምንንም የማያውቀው እኮ አለ። ዝም ብሎ ሰዓታቱን ቆሞ በቃ ምሳውን በልቶ ደግሞ ማታ ሰዓታቱን የሚል ምንም አያውቅ፣ ፖለቲካ ያውቅ፣ የሰበካ ጉባኤ ክርክር ያውቅ፣ ምን ያውቅ፣ ዝም ብሎ ሰዓታቱን የሚቆም ዝም ብሎ ማህሌቱን የሚቆም እኮ ስንት ጻድቅ አለን እኮ ቤተክርስቲያናችን አሏት። አባቶቻችን በቆሎ ትምህርት ቤት ውስጥ መከራ ሲያዩ ኖሩ። ኋላ ደግሞ በቃል እግዚአብሔር ደርቀው የሚኖሩ ደግሞ አሉን አባቶቻችን እና የመምህራንን የሊቃውንቱን ያቋቋም የድጓ መምህራንን የቅዳሴ መምህራንን እነዚህን ሁሉ ውለታ ማሰብ አለብን። ኋላ ሰው የሚቆጥረው ግን ሆድ ነው። ኧረ እንደው የዚህ ዘመን ምዕመንስ ከብዷል ማምለክ ሆድ። አሁን ካህናት ግብረ ሰላም በሉ፣ ምን ተሳሉ፣ አብዝተው ጎረሱ፣ ጠላ ጠጡ። እንደው እንዳልሰድባችሁ ደግሞ ጥሩ አይደለም፣ ኃጢአት ነው፣ ነውር እኮ ነው እንዴ። ቅዱስ ጳውሎስ ምንድነው ያለ? እንደዚህ አድርጌ አስተምሬያችሁ እንደው ዓይናችሁን አውጥታችሁ ብትሰጡኝ ይበዛብኛል አለ ቅዱስ ጳውሎስ እኮ። ዓይናችሁን ራሱ ብትሰጡኝ አለ። ለኛ ድህነት የሚተጋ ሰው የሚጠፋ እንጀራ በላ ተብሎ ይነቀፋል እንዴ? አይነቀፍም እኮ። እኛ ተኝተን እያነጋን ሌቱን ሙሉ ለቆመልን አባት እንጀራ ይበዛበታል። እና እንደው ለኢትዮጵያ ካህናት ክብር ይገባል። እውነቴን ነው የምነግራችሁ። ሚዲያ ላይ የምንከለከለውን አይደለም ማየት ያለባችሁ። ዝም ብሎ በቃ የማያውቀው አለ። ዝም ብሎ ተንኮል ያውቅ ምን ያውቅ ዝም ብሎ እናቴው አተሳደበም እዚያው ላይ ዝም ብሎ ተሳድቦ ይወጣለታል። ቂም የሌላቸው ዝም ብሎ ገብቶ እግዚአብሔርን አገልግሎ የሚወጡ ኢትዮጵያ በሚሊየን ካህናት አሏት። ይሄን ማወቅ አለባችሁ። እና እንደው ይሄን የመፍረድ ኃጢአት መድኃኒዓለም ነቅሎ ይጣልልን ከልባችን። እውነቴን ነው። በካህናት በአባቶቻችን የሚያስፈርድ ክፉ ጋኔን አለ። ይሄንን አውጥተን መጣል አለብን። ምላው ምሕረት የማይሰጠን በመነቃቀፍ እኮ ነው። ታውቃላችሁ? በመነቃቀፍ እንዴ አንድ አባት አንድ ቦታ ሄጄ ምከሩኝ አልኳቸው። አይ እንደው አንተ ገዳም ስለምትኖር አንተ ምከረኝ አሉኝ። ኧረ እኔ ገዳም ብቀመጥ ብዬ ማስተማር ነው እንጂ እኔ አልጋደል። እኔ
ብላችሁ መጨረሻ ላይ እኔም ቢያልኩና ምክር ሲመክሩኝ ምን አሉ? እምቢ ካልከኝ ምክር እንኳን አይደለም ትናንትና ከአንድ መጽሐፍ ያነበብኩት ልንገር አሉ። ምክር እንዳይሆንባቸው ነው። እዛ አትፍረድ። አንድ ሰውዬ ነበረ እና በየቀኑ መልአክ ይገለጽለት ነበር አሉ። መልአክ ይገለጽለት ነበር እና አንዱ ሰውዬ ደግሞ ቤተክርስቲያን ውስጥ እያስመሰለ የሚኖር ነው። ጎቶቻል እያስመሰለ ሰው ሲያዩ ጥሩ ይሰራል። ለምሳሌ ሸክም ከሆነ ሰው ሲያዩ ትልቁን ይሸከማል። እና ሲመጣ ያኛው ሰውዬ ሲያዩ ምን አለ? ያስመሳይ ደግሞ ጀመረው አለ። በልቡ ነው እኮ ያ መልአክ ጥሎት ተሰወረ። ቢለምን በኋላ ከብዙ ጊዜ ተገለጸለትና ለምንድን ነው እንደዚህ የተሰወርከኝ ሲለው ስላልክ አይገርማችሁ? ዛሬ ሰው እንዲያየኝ ብሎ ቢያገለግል ነገ ደግሞ አምላክ እንዲያየኝ ብሎ ያገለግላል። ምን አገባ አለ። ምን አገባ ቢያስመስል ምን ጨነቀ? ነገ ይገባዋል። ሲገባው ደግሞ ፈጣሪውን ለማስደሰት ያገለግላል። ዛሬ ሰው ለማስደሰት ይሮጥ፣ ነገ ደግሞ እንዲያውን ዲያቆኑ ሁሉ ሰው እንዲያየኝ ብሎ ሊቀድስ ይችላል። እኛም ነው ገባ ሲበስል ደግሞ እግዚአብሔር እንዲያየኝ ይላል። ዛሬ ሲያየው አክሊሉን እንዲትንሽ እያደረገ እንዴት ነው አምሮብኛል እያለ ሊወጣ ይችላል። እኛ ምን አገባን? አልገባውማ ወጣት ነው እንደዛ ይቀድስ፣ ነገ ደግሞ ይገባል። ነገ እያለቀሰ ይቀድሳል። ዛሬ እየሳቀ ሊቀድስ ይችላል። ሰው እኮ ነው። ስለዚህ አሁን ማድረግ ያለብን ምንድን ነው? መፍረድ ከባድ ኃጢአት ነው። ግብፃዊ ቄስ ናቸው። አውስትራሊያ ነው ያገኘኋቸው። እንደዚህ ብለው የመከሩኝ ማለት ናቸው። እና ሳገኛቸው እስኪ አንድ ምክር ይምከሩ ብያቸው ነው የነገሩኝ። እና አሁን እኔ የምነግራችሁ በሕይወታችን ዘመን ሁሉ ለካህናት ለቤተ ክርስቲያን ክብር ይኑረን። ቤተ ክርስቲያናችን ውድ ቤተ ክርስቲያን ናት። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ተስፋ የሚቆረጥባት ቤተ ክርስቲያን አይደለችም። ተስፋ ያላት ቤተ ክርስቲያን ናት። እዚህ ኢንተርኔት የሚባል ስጦ ስለመጣ አንዱን ሁለቱን አምስቱን ስድስቱን ሰባቱን አስሩን እያወጣ እገሌ እንዲህ ነው አባ እገሌ እንዲህ አድርጓል ቄስ እገሌ እንዲህ አድርጓል ስላለ ሙላው ቄስ እንደዚያ ነው አትበሉ። ሲል ሙላው ቄስ ብቻ ሳይሆን እኔ እነዚያንም አላውቅም፣ አያገባኝም። እኔ እግዚአብሔር በሚያውቀው እና ሲጀመር በሰው ኃጢአት እንጀራ መብላትም ኃጢአት ነው። ጥሩ ነው። በሰው ኃጢአት እንጀራ መብላት ኃጢአት ነው። እኔ ገሌ ወገሌ የምለው ነገር የለኝም፣ የማውቀውም የለኝም። ስለዚህ የቅዱስ ያሬድ በረከት ይርዳን፣ የቤተ ክርስቲያን አምላክ ይጠብቀን። አሁን የክርስቶስን ትሕትና ወደ መናገር እንመር። እንግዲህ የጌታችን የመድኃኒታችን የኢየሱስ ክርስቶስ ትሕትናው የሚጀምረው አሁን ያነሳሁት የምኩራብ ጾመ ድጓ ላይ ያለውን ነው። የጌታችን ትሕትና የፈጣሪያችን ትሕትና እንናገራለን የሚለውን የቅዱስ ያሬድ መነሻ ያደረኩት። የእግዚአብሔር ትሕትናው የሚጀምረው የመጀመሪያው ይህንን ዓለም ከመፍጠር ነው የሚጀምረው። እግዚአብሔር ይህንን ዓለም መፍጠሩ ፍጹም ትሕትና ነው። እንዴት ነው ይሄ ይህን ዓለም መፍጠር ትሕትና ሊሆንለት የሚችለው? ለምሳሌ ይኸውላችሁ ጠንካራ ሰራተኛ ጠንካራ ዕቃ ይሰራል። ደካማ ሰራተኛ ደካማ ዕቃ ይሰራል። ብልሁ መልካም ዕቃ ይሰራል። ዕውቀት የሌለው ደግሞ ደከም ያለ ዕቃ ይሰራል። ስለዚህ በዕቃው ጥራት የሰውየውን ዕውቀት እንለካዋለን። አሁን ምን ማለታችን ይመስላችኋል? ለምሳሌ ቤቱ ግንቡ ቶሎ የሚፈርስ ከሆነ ወይ ዲዛይነሩ ወይም ደግሞ ህንፃውን የሚመራው ሰውዬ ወይ አናጺ ወይ አንዱ ነገር ችግር አለበት ማለት ነው። ያ ቤት ለብዙ ዘመን ጸንቶ ከኖረ ግን ጠንካራ ባለሙያ አቅዶታል ማለት ነው። ጥሩ። አሁን እግዚአብሔርን ትሁት የሚያደርገው ለምንድን ይመስላችኋል? እግዚአብሔር የሚጠፋ ፍጥረት ፈጥሯል። የሚጠፋ ፍጥረት አሁን የሚጠፋ ፍጥረት ሲፈጥር የዚያ የሚጠፋ ፍጥረት ፈጣሪ መባል ምንድን ነው? ፍጹም የሆነ ትህትና ነው። ለምሳሌ የዝንብ ፈጣሪ መባል ለእግዚአብሔር ትህትና ነው። የዝንብ ፈጣሪ ምክንያቱሳ ሁሉን የሚችል እግዚአብሔር እንዴት ደካማ ነገር ይፈጥራል? ይህ ፍጹም ትህትና ነው። ሁሉን የሚችል እግዚአብሔር ደካማ ነገር ፈጥሯል። ሸረሪትን
ዝሃዋን እንድትሰራ ፈጥሯታል። የሸረሪት ዝሃ፣ ጉንዳኑን፣ ትንኙን፣ ትሉን፣ ተሳቦውን፣ ቀንዳውጣውን ይህ ሁሉ መፍጠሩ እግዚአብሔር ትሕትናውን የዚህ ፈጣሪ መባል አሁን እናንተ ራሳችሁ አሁን የዚህ የተሳቦ ፈጣሪ ብትባል ደስ ይላችኋል? እናንተ ብትፈጥሩ ኑሮ ራሱ አንችልም እንጂ አንፈ እንዴው ትልቅ ሰው ሲሆን ይሄ እኮ የኔ ነው ታውቃለህ፣ ይሄ የኔ ነው የሰራሁት ይላል። ትልቅ ነገር ሲሆን የኔ ነው እንላለን። ዝቅ ያለ ነገር ንግስ ሲሆን ግን የገሌ ነው ብንባል ራሱ ደስ ይለናል አንሁን። ትልቅ ነገር ከሆነ ግን የኛ እንኳን ባይሆን የኛ እኮ ነው ታውቃለህ። አሁን እንደው ትልቅ ሰው ከሆነ ሰው የሚያከብረው ሰው ከሆነ እንደው ዘመዳችን ባይሆን እንኳን ቆጣጥረን ያኮ ያጎቴ ልጅ ነው ታውቃለህ እንላለን። ትልቅ ከሆነ የተናቀ ሰው ከሆነ የእህታችን ልጅ ቢሆን እንኳን ኧረ እኔ አላውቀውም ዛሬ ነው ያየሁት ነው የምንለው። የተናቀ ነገር የኛ እንዲሆን አንፈልግም። እግዚአብሔር ግን ትሕትናው የሚያስደንቀው ምናምንቴ የሆኑ ፍጥረታን እንኳን ምንም የማይረቡ የሚመስሉ ፍጥረታት የዚያ ፈጣሪ እግዚአብሔር ሲባል ይገርማል። እግዚአብሔር ውሃን ፈጠረ፣ እግዚአብሔር ወፍን ፈጠረ፣ እግዚአብሔር ትልን ፈጠረ። ወኩሉ ዘይትሐውስ ውስተ ማይ በባህር ውስጥ የሚሄደውን ትላትል እንስሳውን ሁሉ ፈጠረ። አዞን ፈጠረ። ጉማሬ ነው ምንም የማያረግ ሰው የሆነ ተጎልቶ የሚረብሽ አሁን እሱን ሁሉ ፈጠረ። አይ ትሕትናው እኮ ነው ይሄ ማለት ነው። እግዚአብሔር ምን ያህል ትሁት መልአክ ፈጠረ ቢባልማ ይሄማ ትልቅ ነገር ነው። መላእክትን ማፈጠረ ሲጀመር መላእክት ራሱ ለእግዚአብሔር ምንም የሚያደርጉለት አይደሉም። ምን ፈጥሮ ምን ይሆን? ለዚህ እኮ ነው እምቅድመ ይፍጠር መላእክተ ለቅዳሴ የተጸራ ስብሐተ አብ ወወልድ ወመንፈስ ቅዱስ ሰለስቱ ምዕት በቅዳሴያቸው መላእክትን ለምስጋና ሳይፈጥሩ የአብ የወልድ የመንፈስ ቅዱስ ምስጋናቸው አልተቋረጠም የተባለ መላእክት መጥተው የጨመሩለት ምስጋና የለም ለእግዚአብሔር። እንግዲህ መላእክት እንኳን የማይጠቅሙት ከሆኑ የሰው ልጆች እንኳን የማይጠቅሙት ከሆኑ ምንም ደግሞ እኛስ ቢያንስ እናመሰግናለን ምስጋናው ለሱ ባይጠቅመውም ምንም ተራ የሆኑ ፍጥረታትን በመፍጠሩ እግዚአብሔር ትሁት ነው። እና ቅዱስ አትናቴዎስ ምን ይላል? እግዚአብሔር ይህንን ዓለም እስካለ መፍጠር ደርሶ ትዕቢተኛ አምላክ አይደለም ይላል። እግዚአብሔር ይህንን ዓለም እስካለ መፍጠር ደርሶ ትዕቢተኛ አምላክ አይደለም ማለት ነው። የዚህ ዓለም ፈጣሪ አልባልም አይልም እግዚአብሔር ነው። የዚህ ዓለም ፈጣሪ አልባልም አይልም እግዚአብሔር የአይጥ ፈጣሪ ስንለው ዞር በል ቢያንስ የሚካኤል ገብርኤል በል አይልም። የትንሽ ነገር እንኳን ፈጣሪ ሲባል እግዚአብሔር ደስ ይለዋል። ይትፌሳህ እግዚአብሔር በተግባሩ እግዚአብሔር በፈጠረው ፍጥረት ፈጽሞ ደስ ይለዋል። ስለዚህ እግዚአብሔር ትሕትናውን ደካማ ፍጥረታትን ፈጥሮ የነሱ ባለቤት መሆኑ ውሻን ከመፍጠር ንቆ ያልተወ ብለው ይላሉ። እመቤታችን እንዴት ነው ያለች? ውሃ ስትቀዳ ሴቶች አንዱን ውሻ ውሃ ጠምቶት ሲያለከልክ ሲያባሩት ምንድን ነው ያለችው? እግዚአብሔር ከመፍጠር ንቆ ያልተወውን ነው ያለች። ውሻን ቢንቀው ኑሮ ምን ያደርግልኛል ብሎ እግዚአብሔር የተወው ነበር። እግዚአብሔር ከመፍጠር ንቆ ያልተወውን እኛን እንቃለን ነበር ያለች። እና እግዚአብሔር ሁሉንም ሳይንቅ መፍጠሩ እጅግ ትሁት ያሰኘዋል። ሁሉንም ሳይንቅ። ከዛ ቀጥሎ የምታዩት ምን ይመስላል? አሁን ብዙ ሰዎች ከኛ ሃይማኖት ውጭ የሆኑ አንዳንዶቹ እንዲህ ላይ ጠይቃል፣ አምላክ እንዴት ነው ሰው የሚሆነው? ይሄ ለአምላክ ክብር የማይመጥን ነገር ነው ይላሉ። እግዚአብሔር ሰው ሆነ የሚባል ነገር የማይመጥን ነገር፣ እግዚአብሔር ከሴት ማህፀን ገብቶ ተጸነሰ የሚለው ይሄ ለአምላክ አይመጥንም ይላል። እንግዲያውስ እግዚአብሔር የአይጥ ፈጣሪ መሆኑም አይመጥነውም። እግዚአብሔር የጓጉንቸር ፈጣሪ መሆኑም አይመጥነውም። እንግዲያስ እግዚአብሔር የትላትል ፈጣሪ መሆኑ እግዚአብሔር አይመጥነውም። የቀንድ አውጣ በዚህ ክረምት የምናገኘው ስልክልክልክ ምን ነገር አለ? እግዚአብሔር የዚያ ፈጣሪ መሆኑም እንግዲያስ አይመጥነውም። ያ ትሕትናው ከሆነ እንግዲያውስ እግዚአብሔር ሰው መሆኑ ትሕትናው ነው። ሲጀመር እኛን መፍጠሩ ራሱ ትሕትና ነው፣ እንኳን ሰው መሆኑ ማለት ነው። ይሄኛውን ከተቀበል ነው እግዚአብሔር የአይጡ የጉርጡ የጓጉንቸሩ የባቡ የአዞው የጉማሬው የአንበሳው የጅቡ አሁን ጅብ ምን ያደርግለታል? እግዚአብሔር የዚህ ሁሉ ፈጣሪ መባል ያላፈረ አምላክ ሰው በመሆን ያፍራል እንዴ? ሰውማ እንደውም የተሻለ እኮ ነው የኛ ስጋ ውስጥ መምጣቱ ምንም። እግዚአብሔር እንደ ጣዖታት ትዕቢተኛ አይደለም። እግዚአብሔር እንደ ዲያብሎስ ትዕቢተኛ አይደለም። አሁን ጣዖታት ትዕቢተኞች፣ የጣዖታት ላይ ያደረው ጋኔን ትዕቢተኛ ነው የሚያደርገው። ሰዎቹም ትዕቢተኛ ነው የሚሆኑት።
እግዚአብሔር ግን ፈጽሞ ትሁት ነው። ልብ ብላችሁ ስሙት። ይህን እግዚአብሔር ስንቱ ይነገራል፣ ስንቱ ይነገራል። እንዲያው አይገርማችሁም? ሰው የሚያፍርበትን አካል ሁሉ እግዚአብሔር እያየ ሲፈጥረው አይገርማችሁም? ይሄ ለእግዚአብሔር ይመጥነዋል እንዴ? ነገር እኛ የምናፍርበትን አካል እግዚአብሔር ፈጥሮታል መባል ይመጥነዋል ለእግዚአብሔር? በመፍጠር ያላፈረብን አምላክ ሰው ቢሆንማ ምንም ፍጹም ቸርነቱ የበዛ ስለሆነ ስንጎዳ አይቶ ጭራሽ ምንም ሳይደርስብን የኛ ፈጣሪ ሆኖ እግዚአብሔር እኛን ሲያበጃጅ እዚህ አካባቢ አይን ላብጅለት፣ እዚህ አካባቢ ጆሮ ልትከልለት ሲል እንደው እግዚአብሔር አይገርማችሁ እንዴ? እንደው እኛ እንደው ስራ መሆናችን ራሱ እንደው ለእግዚአብሔር ስራው ሆነን እዚህ ላይ ጆሮ፣ እዚህ ላይ ጸጉር ላብቅልለት፣ እዚህ ላይ አጥንቱን የኛውን አጥንት እዚህ ላይ ልግጠመው ሲል አይገርማችሁ? ይሄ እግዚአብሔር ፍጹም ትሕትና ነው። ከዚያ ደግሞ የሚያስደንቀው ደግሞ ምን ይመስላችኋል? ወደ መጽሐፍ ቅዱሳዊ ህብረት ስንመጣ ኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ላይ እንደምንመለከተው ሁልጊዜ የምናውቀው ኃይለ ቃል ነው። እግዚአብሔርም አለ ሰውን በምናችን እንፍጠር ነው የሚለው በመልካችንና በአርአያችን በአምሳላችን እንፍጠራል። ይሄ ፍጹም ትሕትና ነው። ይሄ ፍጹም ትሕትና ነው። ከገባችሁ ማለት ከተረዳ ነው። ለምን እንደዚህ የምላችሁ ፍጹም ትሕትና የምንለው እግዚአብሔር እንዴት መልኩን ለሰው ይሰጣል ነው። ለብቻው እንዴ እኔን የሚመስል እንድኖር ማንም ሰው ሲጀመር በምድር ላይ ያለ ውብ ሰው ሁሉ እኔን የሚመስል ሌላ ሰው ይኖር ብሎ ይፈቅዳል እንዴ? አይፈቅድም። እና እንደዛ ቢሆን ኑሮ ፋሽን የሚባል ልብስ ለምን መጣ? ፋሽን እኮ የመጣ ሰዎች ሁሉ ከሰው ለመብለጥ አዲስ የመጣውን ሲገዙ ደሞ ያኛው ደሞ እንግዲያማ ደሞ እኔ ሌላ ሲል መጨረሻ ላይ እኮ ሰው ቢያልቅበት እኮ ነው የተቀደደ ልብስ ፋሽን ያደርገው። የሚበልጥበት አጣ ማለት ነው። ሁሉንም አይነት ለብሶ ቢያጣ እኔ እንግዲያማ እኔ ቀድጄ በልጣቸዋለሁ ብሎ የተቀደደ ሱሪ ገዛ ማለት ነው። ሰው እኮ ብቻውን ነው ውብ መሆን የሚፈልገው። ሰው ብቻውን ነው። እግዚአብሔር ግን በመልኩ ፈጠረን። ደሞስ እንዲያሆን አንድ ተራ ሰው እግዚአብሔርን ይመስላል ሲባል አይገርማችሁም? ይሄ ማሽ የሆነ ፍጥረት ሰው ይቀርባሉኝና ሰው እኮ አንዳንድ ይገርመኛል። እንዲያው የሆነ ተንኮሉን ሳስበው እንዲያው አሁን ይሄ በሁለት እግር እንዲህ የሚለው ሰውዬ ነው ይሄን የሚሰራው ያሰኛል። 100 እግር ያለው እኮ ነው የሚመስል ሲጭር ሲፈልስ አያድርስ ነው። እግረ ብዙ የሚባል አለ ባለ 50 እግር እንደዚያ ግን ብዙ አይደርስም። እግሩ ብዙ ነው የትም አይደርስም። ግን 50 እግር ያለው አለ። እግርባችሁ 50 እግሩ 50 ነው ግን የትም አይደርስም። ዝም ብሎ መጎተት ነው። እዚያም ስላሉ ካሰቡት መድረስ የለም። መድረስ የሚቻለው እግዚአብሔር ሲፈቅድ ብቻ ነው ለሁሉም ነገር። እና እግዚአብሔር የኛን መልክ እሱ ይመስላል መባሉ ወይም እኛ እሱን እንመስላለን መባላቸው። አሁን እንደሆነ አንዱ ሰውዬ ማን እገሌ እኮ ሰውን ነው የሚመስሉ ብለን አንድ ድሃ መሬት ላይ ያለ ምንም የሆነ ድሪቱ የለበሰ ሰውዬ ሄደን ወይ ጠቅላይ ሚኒስትር ይሁን ፕሬዝዳንት ይሁን ንጉስ ይሁን ሄደን እገሌ እኮ ሰውን ነው የሚመስሉ እኛ ጎረቤት ያለውን ድሃ እንላቸው ያልተመጠነ ወርጃውን ፖሊሲ ዘይድ ሊሉ ይችላሉ። እንዴ ባይሆን እንዴ እርስዎ እኮ አጼ ገሌን ነው የሚመስሉት እንደው ሲፈርዱ ራሱ ግርማዎት ብንለው አረ እውነት እንደው መቼ ሰምታይ ነው ሊልም ይችላል። ግን አሁን አንድ ሰው አንዱን ምናምን ትሄዳ ወስደን አንተ እኮ ገሌን ነው የምትመስል እንደው ቁርጥ አሁን እንደው ያን ሰውዬ ሳይወሰኑ ዝም ይል ብሎ ይናደዳል። እግዚአብሔር ግን አዳምን ይመስላል ሲባል አይከፋውም ሳይሆን ወዶ ነው ያደረገው። እግዚአብሔር አብርሃምን ይመስላል ሲባል አይከፋውም። እሱ ብቻ አይደለም እግዚአብሔር ምናምንቴ ኃጢአት ውስጥ የገቡ ሰዎች ሁሉ አባት ሲባል አይከፋውም። ስለዚህ ለኛ መልኩን መስጠቱ ፍጹም ትሕትና ነው። ሰው እግዚአብሔርን ይመስላል መባል ለእግዚአብሔር አይመጥንም። ይህ እግዚአብሔር ያደረገው ፍጹም ትሕትና ነው። እንዲህ ያለውን የአምላካችን ትሕትና እንነግራለን። በዚያው ላይ ደግሞ የሰው ልጅ የእግዚአብሔር ጠላት ነው። በጠላትነት ተነስቶ ፈጣሪውን ክዶ ነበርና ስለዚህ የእግዚአብሔር ጠላት ከሆነ ማን ጠላቱን ይፈጥራል? የይሁዳ አባት ከእናቱ ጋር የሆነ ኃጢአት ሲፈጽም አረ የሚወለደው ልጅ አባቱን ይሰልባል፣ እናቱን ያገባል፣ ፈጣሪውን ይሸጣል ተባለ። ግድ የለሽም ቢወለድ
በቆዳ ጠቅለን ባህር እንጥለዋለን ነው። አያችሁ፣ ሰው ልጁ እንደሚገለው ቢያውቅ ሊወልደው አይችልም። ከወለደውም ባህር ነው የሚጥለው። ክርስቶስ ግን እንደምንሰቅለው እያወቀ ፈጠረን። ይሄ ነው ፍጹም ትሕትና የሚባለው ማለት። እንደምንሰቅለው እያወቀ ነው የፈጠረን። አዳም ዕፀ በለስን እንደሚበላ ያውቃል። የአዳም ልጆች እጆቹን እግሮቹን እንደሚቸነክሩት ያውቅ ነበር። እያወቀ መፍጠሩ ፍጹም ትሕትና ነው። ይህ እግዚአብሔር ፍጹም ትሕትና ነው። ሌላውን ትሕትናውን ለምትመለከቱት አባታችን አዳም ኦሪት ዘፍጥረት ምዕራፍ 3 ላይ እንደምንመለከተው አባታችን አዳም በድሎ አትብላ የተባለውን የእንጨት ፍሬ በልቶ እርቃኑን ሲቆም እግዚአብሔር ከዙፋኑ ላይ ሆኖ ወይ ሚካኤልን ወይ ገብርኤልን ወይም ከመላእክት አንዱን ሂድና ያዛችሁን ያን ማይረባ አላለም። ወይም ሂዱና ጠይቁት ማን ብላ ብለዋል በሉት አላለም። ራሱ እግዚአብሔር ወርዶ አዳምን ፍለጋ እያንኮሻኮሸ ቅጠል። አይገርማችሁም? ይሄ የፍጹም ትሕትና ነው። አንዱን መልአክ አይልክም እንዴ? ምን ጨነቀው? ምን ቸገረው? እሱ እግዚአብሔር ጊዜፍና ሰርክ በመሸ ጊዜ ያንኮሻኮሸ አዳም ወዴት ነህ ነው እያለ አይቴ ያለው ከአዳም እያለ እግዚአብሔር መጣ። ለምን ራሱም እንኳን መጥቶ አዳም አላየው መስሎ ነው። እንትን ከሚባለው ዛፍ ስር ነው ያለው እኮ እያየው እና በል አላለውም። አዳም ወዴት ነህ ነው ያለው። ለምን? እንዳይደነግጥ ማለት ነው፣ ቸረረኛ ስለሆነ። አሁን አንድ የበግ ባለ ሀብት ቢኖር አንዱ ልጁ በግ ቢያጠፋ አባትየው ወጥቶ ቢሄድ ልጁን ፍለጋ ምን ይላል? እንዲያው ልጅን አባቴ ይገለኛል ብሎ ደግሞ በጊቱ ቀበሮ ስለተባለችበት ልጁ ቢደበቅ አባትየው ልጄን ባገኘሁት እንጂ በጊቱ ውስጥ ቅልጥ ትበል ቢል ልጁ ምን ያደርጋል? እዚህ ነኝ ይላል ማለት ነው። ይሄ ለማይ ልጅ እንደው ሲል ቢሰማውሳ እንደገና ወዲህ ሊኮበልላል ማለት ነው። ስለዚህ እግዚአብሔር አዳምን ላለማስደንገጥ እያወቀ ያለበትን አዳም ወዴት ነህ አለው። እዚህ ነኝ አለ። ምንድነው የሚለው? ወታባ አዳም ቅድመ ገጹ ለእግዚአብሔር፣ አዳምም ከእግዚአብሔር ፊት ተሸሸገ የሚለው ቃል እንዴት ምንኛ ያማረ ነው። አዳምም ከእግዚአብሔር ፊት ተሸሸገ። ያ ማለት የተሸሸገው ሄዶ ማን ፊት ነው? እግዚአብሔር ፊት ነው። ሲሸሸግ ራሱ እሱ ፊት ነው የሚሸሸገው። ከፊት አይቴ ጎይም መንፈስከ አይደል ያለው ቅዱስ ዳዊት። ከፊት ወዴት እሸሻለሁ ብሏል። ከረቂቅ ስልጣንህና ከምልአትህ የት ነው የምገባው ብሏል። ይህ የእግዚአብሔር ትሕትና ነው። አሁን የእኛን ትዕቢት እንደው አስቡት። በቃ እገሌን እንደው ድና ታረቅ እስኪ ስባል ያጠፋ እሱ ከሆነም እሱ ይምጣ። እግዚኦ ትዕቢት ቤቷን ሰራች፣ 7 ምሰሶዋንም አቆመች እኛ ላይ። እውነቴን እኮ መግራችሁ ትዕቢታችን እንደው መድኃኒዓለም ይህን ትዕቢት ይንቀልልን። እንደው እኮ ኑሮንም እንደሆነ እኮ እንደው ወይ ጽድቅ የለን ወይ እውቀት የለን ወይ ቅድስና የለን። እንደው ምን ይሉታል ይሄ ትዕቢት? አሁን እንዴ ዝም ብሎ የድፍድፍ ኩራት። ድፍድፍ ታውቃላችሁ? ይሄ የጠላው የድፍድፍ ኩራቱ ይላሉ የገጠር እናቱ። ውሃ እስኪገባው ነው ወይ እንደዚህ ሞላት ውሃ ሲገባ በቃ ተበጥብጠህ ቁጭ ትላለህ። እንዲህ ያህል ኩራት እንዲያው ምንድን ነው? እግዚአብሔር ወርዶ አዳምን ደህና ነህ አዳም የት ነው ያለ እያለ እያንኩሻኩሽ በዚህ ወንድሞቻችን ለማንፈልግ ለኛስ ምን ያህል ዕዳ ይጠብቀናል? እውነቴን ነው የምነግራችሁ። አዳም ወዴት ነህ? ቃየል ወንድምህ አቤል ወዴት ነው ነበር ያለው። ሰው ወንድሙን ገሎ በነገር ወግቶ ልቡን አድምቶ እግዚአብሔር ፊት መቆም አይቻለው። ከዚያ ደግሞ ተመልከቱ፣ ቀጥሎ ምንድነው ያደረገ እግዚአብሔር? ሌላ ትሕትና ዳሳያችሁ። አብርሃም ቢርበው ከአብርሃም ጋር ሊበላ እግዚአብሔር ወርዶ መጣ። ይኸው እግዚአብሔር ያሳያችሁ። ይሄ ለአብርሃም ብቻ እኮ አይደለም፣ ከኛ ጋር እኮ ክርስቶስ ራት ይበላል አብሮ። ሃይማኖት ታሪክ አይደለም፣ እውነት ነው። አብርሃም ጋር ሁሉ እግዚአብሔር አብርሃም ቤት መጥቶ እንግዳውን ወደ ደጃፍ መጥቶ እግራችሁን ታጠቡ እየተባለ ለምን? አብርሃም ራብ እንዳይሞት ማለት ነው። አብርሃምን ለማብላት እግዚአብሔር ከሰማይ ወረደ። ይህ ፍጹም ትሕትና ነው እንዴ! አንድ ንጉሥ እንደው ወይም አሁንም ቅድም እንዳልኳችሁ ወይ ሚካኤልን ወይ ገብርኤልን ልኮ ኧረ እባካችሁ ያ ጥሩ አገልጋይ ነው አብርሃም ራብ እንዳይሞት ሂድ ብላ በሉት ማለት ይችላል። እግዚአብሔር ከሰማይ ወርዶ ከአብርሃም ድንኳን ቤት ምሳ በላ። ይህ ምንድን ነው? ፍጹም ቸርነት ነው።
ይሄ ሲገርመኝ ደግሞ የዛሬ ዓመት እመጣለሁ ልጅ ተወልዳለች ሳራ ብሎ ተስፋ ሰጥቶት ሄደ። ሌላ ጊዜ ግን የሚገርመኝ እግዚአብሔር የትዳር ሽማግሌ ሆኖ ሲያሸማግል አንተም ተው ሲል አይተትና እንዲው አብርሃም ልጅ ባጣ ጊዜ ሳራ ከአጋር ወለድ አለችው። እሺ ብሎ ወለደ። አጋር ደግሞ ልጅ ስታገኝ ደግሞ በእመቤቷ በሳራ ላይ መኩራት ጀመረች። ሳራ ስታዝን ደግሞ ልጅ ሰጣት እግዚአብሔር። ሳራም ደግሞ ልጅ ስታገቢ ደግሞ ጠገበች። የኔ የእመቤቲቱ ልጅ ከገረድ ልጅ ጋር አይጫወትም አለች። ደግሞ ታምር እኮ ነው። አብርሃም ተንጓለለ። በዚህ መሃል እግዚአብሔርን ጠየቀ። ምን ላድርግ አለው። ገረዲቱን አስወጥተህ ስጠት፣ ሳራ የምትልህን ስማ አለው። እግዚአብሔር አሁን ምን እዚህ ትዳርህን ራስህ ተጠንቅቀህ ያዝ፣ እኔ ምን አገባኝ አይልም እግዚአብሔር። ወርዶ ሽማግሌ ሆኖ በለ ሳራ እንዲህ አድርጋት ገሌ ብሎ ደግሞ የትዳር አስታራቂ ሆኖ ሲመጣ ይህ ፍጹም እንዴት ያለ ቅርብ እንደሆነ የሚያሳይ እግዚአብሔር የሆነው ጉድ ቻለ። የሚያስፈራራ ንጉሥ አይደለም፣ አባት ነው እግዚአብሔር። ወርዶ የእያንዳንድ ይሄ ማለት ነው የእናንተ ደስታችሁም ችግራችሁም ያገባኛል ማለት ነው እግዚአብሔር ይህን እያደረገ ያለው። በዚያውም አሁን ባልና ሚስት ሲጣሉ መልእክት ለማስተላለፍ በሰራተኛ ከተጣሉ ባልየው መስማት ያለበት ማንን ነው? ሚስቲቱን ነው። ባል ለሰራተኛይቱ ከቆመ እሳት ነደደ ማለት ነው። እንዲያውም አሁን ሳስበው ነው ሴቶቹ ባላቸውን ለመፈተን አውቃ ከባልየው ፊት አነስ ያለ ራት ለሰራተኛይቱ ልትሰጣት ትችላለች። አንቺ ጨምሪያት እንጂ ካለ ነው እሺ እንተያያለን ይጀምራል ጠብ ማለት ነው። ዝም እንዳላየ ነው ማለት ያለበት እንጂ ካልሆነ አውቃ ቆይ ልቡ እሷ ጋር ነው ወይስ ከዚያ በኋላ በበነገው እንዲያ ደግሞ ከጨማመረበት እሷ ናት ወይስ እኔ ሚስት ማለት ትጀምራለች ማለት ነው። ይሄ ችግር እንዳይፈጠር ሰው ይኸው ምንድነው ያለ እግዚአብሔር ማንን ስማ ነው ያለው? አቤት ሳራን ስማ። ሴቶቹ ግን ሴት ሰራተኛን ብትበድሉ ወዮት አለባችሁ። እውነቴን ነው ማለት ነው እንዴ። አሁን በተለይ ለአካለ መጠን ደርሰው የሚያገለግሉ ሴቶች እኮ ያማርራሉ ማለት እሷም እንደናንተ ሴትነት አላት፣ የሴት ጾታ አላት። እናንተ የማትጋግሩት እንጀራ እንደውም እየጋገረች እያበላች ነው። እናንተ የሌላችሁ ሴትነት አላት። እንደውም ወጥ ስራ እሷ ነው የምትችለው እንዴ። ብዙ ሴት እኮ ከብሮ ገኖ ሰው ፊት የሚዝመነመር በሰራተኞቹ ብልሃት ነው። ወጥ መስራት የማይችል ይኖራል። ግምት ነው እንግዲህ ያላውቅም እኔ ወዴት ታውቃለሁ ግን ሊኖር ይችላል። አሁን ለምሳሌ መፍተል መስፋት ምናምን ቀርቷል። ታዲያ እንደዛ ከሆነ ያቺ ሴት ጾታዋ እንደሆነ ሴት ናት፣ እድሜዋ እንደሆነ ደርሳለች፣ ሴትነት እንደሆነ ቤቱን ቀጥ አድርጋ እየሰራች ነው። አሪያ ይቺ ሴት ቤት መያዝ አትችልም ነበር? ትችል ነበር። ግፍ ሲደርስባት ምን ትላለች? ጌታዬ ሆይ ሰርቼ እንኳን ለበላሁበት ክብር እንዳጣ የምታደርገኝ ለምንድን ነው ብላ እግዚአብሔር እንድታማርር እናደርጋታለን ማለት ነው። ያ እንዳይሆን ክብር ሰጥቶ ስራቸውን እንዲሰሩ እነሱም የሚጠግቡ አሉ። እንደ አጋርስ ጠግባ የለ ደግሞ እነሱም ሊጠግቡ ይችላሉ። ግን በአግባቡ ቤተክርስቲያን ራሱ አሁን እኛ አስቀድሰን እስከምንመጣ አንቺ ወጡን ሰራርተሽ እንትኑን ብለሽ ቡናውን አፍልተሽ ያንን ጥደሽ ምኑን አርገሽ ቆይኝ አይባልም። እሷም ነፍስ አላታ ወይ መታችሁ ተሰርታችሁ ብሎ ከቅዳሴ መልስ ደግሞ ካልሆነሳ የዛሬውን ወጥ እኔ እሰራልሻለሁ፣ የዛሬውን እሑድ አንቺ አስቀድሽ፣ ሳምንት እሑድ ደግሞ እኔ ያስቀድሳለሁ ነው መባል ያለበት እንጂ እሷም ነፍስ አላት፣ እሷም መጽደቅ አለባት። አንዳንዱማ እንደውም ምን ይላል መሰላችሁ? ጸሎተኛ የቤት ሰራተኞች እኔም አገኛቸዋለሁ እኮ የቤት ሰራተኞች ለምክር ጸሎተኛ የቤት ሰራተኛ ስትሆኑ አንቺ ልጅ የምትጸልዩ ነገር አለ መሰለኝ ሌሊት እያቃዠኝ ነው ደግሞ እነሱ ባይጸልዩ አንሶ ደግሞ ወይ መድኃኒዓለም እነሱ እንኳን ባይጸልዩ አንሶ እንዳትጸልይ ደግሞ መከራ የሚሆኑ ሰዎችም አሉ። ጉዳያችን አሁን ስለዚህ ርዕሰ ጉዳይ አይደለም፣ ግን ነገር ካመጣው ትምህርት እንዲህ ነው መንፈስ ቅዱስ ያስተምራል የሚባለው ያላሰብነው ነገር ትምህርት ቃል እግዚአብሔር በዚሁ ይሄዳልና ለሰው ጥቅም ይሆናል። ስለዚህ ጌታችን ኢየሱስ ክርስቶስ ትሕትናው ከወዳጆቹ መቅረቡ ነው። ይህንን አደረገ። እስራኤልን እግዚአብሔር መረጠ። ከዚያ በኋላ ከአብርሃም በኋላ እስራኤልን መረጠ።
ከሙሴ ጋር ቃል በቃል ተነጋገረ። እንደ ልጅ እየተከተለ እያስታመመ እየተንከባከበ አሳለፋቸው። ይህም ትሕትናውን ገልጾታል ቅዱስ ያሬድ እንዲህ ብሎ ለሕዝበ ርስት ዘአውረደ መና፣ ለርስት ወገኖች ለእስራኤል መናን አወረደላቸው ይላል። ዘምስለ አቡሁ አሃዱ ምልክና ምስለ ዘወለዶ አሃዱ እሪና ኦደ ሆሳይና ያርኢ ትሕትና ይላል። ለሕዝበ ርስት ለእስራኤል ዘአውረደ መና፣ ለእስራኤል መናን ያወረደላቸው አምላክ ይህ ፍጹም ትሕትና ነው። እስራኤል ምን ይሏቸዋል? ወልዴ ዘበኩሬ፣ እስራኤል የበኩር ልጄ ነው ብሎ ነበር የነገራቸው። እስራኤል የበኩር ልጄ ነው። እስራኤልን እየተከተለ ቀን በቀን እየተናገረ ሙሴን ቃል በቃል እያነጋገር በራባቸው ቁጥር ኧረ ራበን ብለዋል፣ መና አውረድላቸው። ኧረ ጠማን ብለዋል፣ ውሃ ፍልቅላቸው። ኧረ ሕዝቡ በጥብጦኛል፣ እንዲህ ያለ መሪ ምረጥ። እግዚአብሔር ተነስቶ 72 አለቃ ምረጥ፣ ብቻህን አትዘልቀውም አመራሩን። እግዚአብሔር ኮሚቴ እንደሚያማርጥ ባለስልጣን ተነስቶ 72 ሰው ምረጥ፣ 70 ሰው መርጠናና እነዚያን መንፈስ ቅዱስን አሳድርባቸዋለሁ፣ እነዚያ በአስተዳደር ያግዙሃል ብሎ የእስራኤልን የ40 ቀን መንገድ አብሮ እንደ ቤተሰብ ሲመራ የኖረ ነው። እግዚአብሔር ሩቅ አምላክ አይደለም። ለዚህ ነው በመካከላቸው አድር ዘንድ መቅደስ ይስሩልኝ ብሎ የተናገረ ማለት ነው። ይህ የእግዚአብሔር ትሕትናው ነው። ነቢያትን ቃል በቃል አናገራቸው። ሲጨረስ ዋናው ትሕትና ስንደርስ በመንክር ትሕትና ወረደ እግዚአብሔር ቃል ሀቤነ፣ ድንቅ በሚያሰኝ ምስጢር ትሕትና የእግዚአብሔር ቃል ወደኛ ሰው ሆኖ መጣ። ሃይማኖተ አበው ምዕራፍ 88 ቁጥር 8 ላይ ቅዱስ ያዕቆብ ዘስሩግ ሲናገር በመንክር ትሕትና ወረደ ሀቤነ፣ ድንቅ በሆነ ትሕትና ወደኛ ሰው ሆኖ መጣ ይላል። ድንቅ በሚያሳይ ምስጢር ወይም ድንቅ በሆነ ትሕትና ወደኛ መጣ። ይሄ አስደናቂ ትሕትና ነው። ቅዱስ ጳውሎስ ይህንን ሲናገር ዕብራውያን ምዕራፍ 2 ከቁጥር 14 እስከ 17 ሲናገር ለዘነስኦሰ ኢነስኦ እመላእክት አላ እምዘረ አብርሃም አልአለ፣ የለበሰውን ሥጋ ከመላእክት ይዞት አልመጣም የአብርሃምን ሥጋ ይዟል እንጂ ይላል። የነሳውን ሥጋ ከመላእክት ይዞ አልመጣም የአብርሃም ዘር ይዟል እንጂ። ይሄ ማለት ከኛ መላእክት ይሻላሉ። አሁን እግዚአብሔር እኛን ለማዳን ሰው በመሆኑ ውስጥ 3 ነገር ላምጣ። አንደኛው ሥጋ ሳይለብስ ዝም ብሎ ከሲኦል ውጡ ማለት ይችላል። ትሕትናና ፍቅር ለመግለጽ ነው እንጂ የመጣው። ሁለተኛ ደግሞ ምን ማድረግ ይችላል? አንዱን መልአክ ሂዶ አድናቸው ማለት ይችላል። ሶስተኛ ደግሞ ምን ማድረግ ይችላል? ድንግል ማርያምን ወደ ሰማይ ወስዶ እዛው መጸነስ ይችላል። እዚህ ድረስ ምን አመጣው? እና ለዚህ ነው አባ ጊዮርጊስ አኮ ዘአይረጋ ለእሙ ውስተ ሰማያት ከመ ትጽንስቶ በህየ፣ በሰማይ ተጸንሰው ዘንድ እናቱን ወደ ሰማይ አላሳረጋትም ይላል መጽሐፈ ምስጢር ላይ ሲናገር። ሰማያዊ በዚያ ሄዳ እንድትጸንሰው እናቱን ወደ ሰማይ ይዟት አልሄደም፣ ወደ እናቱ ነው የመጣ ወደዚህ ምድር ማለት። ይህ ፍጹም ትሕትና ነው። የእኛን ኦ ዘአፍቀርከ ትሕትናው ለእጓለ እመሕያው እምነ እበዮሙ ለመላእክት፣ ከቅዱሳን መላእክት ልዕልና ይልቅ የሰው ልጆችን ውርደት እንደምን አድርገህ ወደድከው ብሎ ይናገራል አባ ጊዮርጊስ። ስለዚህ ቅዱስ ጳውሎስም ሲናገር ፊልጵስዩስ ምዕራፍ 2 ከቁጥር 5 እስከ 8 ምንድን ነው የሚለው? ወነሳ አርአያ ገብረ አኮ ሀይዶ ዘኮነ እግዚአብሔር አላ አትሕቶ ርእሶ ነሳ አርአያ ገብረ፣ እሱ ቀምቶ እግዚአብሔር የሆነ አይደለም ይላል። የራሱን ዝቅ አድርጎ የባሪያን መልክ ይዞ ነው እንጂ ይላል። የባሪያን መልክ ይዞ ነው እንጂ ቀምቶ እግዚአብሔር የሆነ አይደለም። አንደኛ ቆሮንቶስ ምዕራፍ 8 ላይ ደግሞ ሲናገር እንዘባይሉ ውእቱም ኩሉ አንደ ርሶም ኩሉ ከመ ትእባሉ አንትሙ በንዴተ ዚአሁ፣ ከሁሉ ባለጸጋ ሲሆን እሱ ራሱን ከሁሉ ድሃ አደረገ፣ በሱ ድህነት እናንተ ባለጸጎች ተሆኑ ዘንድ ይላል። ስለዚህ እግዚአብሔር ይህንን ወደኛ መምጣቱ ፍጹም የሆነ ትሕትና ነው። ሲመጣም አንደኛ ለመልከቱ ማን የባሪያን መልክ መልበስ ይፈልጋል? ጌታ ሆኖ ማንም አይፈልግም። መድኃኔዓለም ብቻ ነው ይህን ማድረግ የቻለው። የባሪያን መልክ ለብሶ መጣ። ሲጀመር የሰው ሥጋ መልበስ
ለእግዚአብሔር መጠኑ አይደለም፣ ፈጽሞ አይነገርለትም። ትህትና የዋህነትና ሂሩት ግን ይሄን አደረጉ። እግዚአብሔር እኛን ከፈጠረበት ትህትናው በላይ ደግሞ ያዳነበትን ትህትናው አብልጦ ሊነግረን እመቀመቃት ብንሄድ ምንድነው ማነው ቅዱስ ዮሐንስ አፈወርቅ ሃይማኖተ አበው ምዕራፍ 63 ላይ የሚናገረው ነገር አለ። ወበከመ ብእሲ ዘተሃጥኦ ፍቅሩ ወዳጁ ሩቅ አገር እንደሄደበትና እንደጠፋ እንደኮበለለበት ሰው አለ ወሮጸ ድህሬሁ እስኪያገኘው ድረስ እስኪያገኘው ድረስ ከኋላው ተከትሎ እንደሮጠና እንደሚሮጥ ሰው አለ ከማው ርቀት ጥቀ ህላዌነ እማበ እግዚአብሔር እንደዚህ ሁሉ የኛ ባህሪ ከእግዚአብሔር ጨርሶ ርቆ ነበረ ተከትሎ መጣ ይላል። እሱ ራሱ ምኑ ላይ ነገረን? የማቴዎስ ወንጌል ምዕራፍ 18 ላይ እስመ መጻ ወልደ እጓለ እመሕያው ከመ ይስስ ወያድኅን ዘተሃጉለ የሰው ልጅ የጠፋውን ሊያድን መጥቷል። ስለዚህ የእግዚአብሔር ልጅ ኢየሱስ ክርስቶስ የሰው ልጆችን ለማዳን እዚህ ድረስ በመምጣቱ ፍቅር ታወቀች። ከዚህ በላይም ፍቅር የለም። አዳምን እግዚአብሔር በገነት መካከል መጥቶ ፈለገው ብለን ስንደነቅ ጭራሽ እግዚአብሔር የአዳምን ስጋ ሊለብስ ወደዚህ ዓለም መጣ። ሲመጣም ምንድነው የሚለው? አጢፎስ የሚባል የቤተ ክርስቲያን አባት ከ72ቱ አርድእት ነው ይላሉ ሊቃውንቱ በትውፊት ሃይማኖተ አበው ምዕራፍ 8 ከቁጥር 4 እስከ 5 ሲናገር ምንድነው የሚለው መሰላችሁ? ባይል ሀደረ ውስተ ቤቱ ለሌዊ ባለጸጋው መለኮት ከሌዊ ልጆች በተወለደች በድሆች ልጆች ማህፀን አደረ። ዘይጠበልሎ ለሰማይ በደመና ተጠብለለ በአጽርቅት ሰማይን በደመና የሚሸፍነው አምላክ በጨርቅ ተጠቀለለ። ንጉሠ ነገሥት ተወዴ ውስተ ጎል የነገሥታት ንጉሥ በበረት ተጣለ፣ ማደሪያ እንደሌለው ማለት ነው። የድሃይቱን ልጅ ነው ደግሞ ሲመርጥም የድሆችን ልጅ ነው የመረጠው። የነገሥታቶችን የሀብታሞችን ልጅ አልመረጠም፣ የድሃ ልጅ። እፎ ቤተ ነዳይ ሀደረክም ምስኪን ያለው ሊቁ ለዚህ ነው። እንዴት እንደ ድሃ በምስኪን ቤት ያድራል? ከዚያ በኋላ በእመቤታችን እንደ ቅዱስ ኤፍሬም ምን ይላል መሰላችሁ? እረኛው በበጎች ቤት መጥቶ ዝም አለ ማለት ከእመቤታችን ማኅፀን ገብቶ ዝም አለ። እረኛ የበግ ልጅ ሆነ ማለት አይገርማችሁም እንዴ? እረኛ የበግ ልጅ ሆኖ ነው የመጣው እኮ። ኖላዊ ሆሙ ለእስራኤል አጽመ የእስራኤል ጠባቂ ስማ የሚባለው አምላክ መዝሙር 79 ቁጥር 1 ላይ። ከዛ ግን ሲመጣ ምንድን ነው የሆነው? ነዋ በጉ ለእግዚአብሔር ዘያትት ኃጢአት ዓለም የዓለምን ኃጢአት የሚያስወግደው የእግዚአብሔር በግ እነሆን የተባለ እረኛውን በግ አቀፈችው፣ ወለደችው፣ አጠባችው፣ አሳደገችው። ታገሰ ለተጸንሶ 9 ወር ከ5 ቀን አምላክ የሰው ልጅ ሆኖ በማህፀኗ ትኝት ብሎ ኖር። አይገርማችሁ? 9 ወር ከ5 ቀን ማህፀን ውስጥ እግዚአብሔር ቁጭ ብሎ። ይሄ የሚያስደንቅ ነገር። ማንም እንኳን ቢሆን እኮ እንደው እስቲ አሁን ሀብት ጥቂት ጠርቀምቀም ብታደርጉ እና ቢኖራችሁ፣ በተለይ ለከተማ ሰው ነው የሚመቸው። ሆቴል ሲይዝ እንኳን ራሱ አይ ምንድነው ይሄ እንትኑ የጎደለው ነው ምናምን ብሎ ነው የሚመጥነኝ መኝታ ቤት ብሎ ነው የሚተኛው። ለእግዚአብሔር ግን ምን የሚመጥነው ነገር አለ? በፍጡር ማህፀን ውስጥ ማደሩ ፍጹም ትህትና ነው። ከዚያ በኋላ የተወለደው ደግሞ ምንድነው የሚለው? ቦታ አልነበራቸውም። ኦለ ዝንቱ ምስጢር ለዚህ ድንቅ ምስጢር አንክሮ ይገባል። ብእሲት ወለደቶ ለገባሬ ኩሉ ሴት ዓለምን ሁሉ የፈጠረውን ጌታ ወለደችው ይላል ቅዱስ ኤፍሬም። ይህ አንክሮ ይገባል። ማኅተመ ግንዷን ሳይለውጥ ተወለደ በበረት መካከል። ሰው እንኳን ሲወለድ እኮ ቀድሞ ተጎዝጉዞ ዱቄቱ ተፈጭቶ ለገንፎ የሚሆነው ለእናቲቱ ምን ተብሎ እልል ተብሎ ነው። ድንግል ማርያም ግን እንደ ስደተኛ መንገድ ላይ ነው የወለደችው፣ ምንም ማደሪያ ስለሌለ። እንዲህ አድርጎ እግዚአብሔር እኛን ብርሃን ለማልበስ እርቃኑን በቤተልሔም ተወለደ። ዝቅተኛውን የኑሮ መንገድ መረጠ። እንደ ሰው ተሰደደ። ስደተኞች ምንድነው? አባ ጽጌ ድንግል በሰቆቃወ ድንግል የሚሉት ነገር አለ። ኢየሱስ ስዱድ ተስፋሆሙ ለስዱዳን። ስደተኛው ኢየሱስ የስደተኞች ተስፋቸው ነው።
ወይም የስደተኞች ተስፋ የሚሆን ኢየሱስ ተሰደደ ማለት ነው። ተሰዶ መንገድ ላይ እመቤታችን ታዝለዋለች፣ ይደክማታል። ምዕረ በገቦኪ ምዕረ በዘባንኪ እንዳለ ሊቁ አንዴ በጀርባዋ ታዝለዋለች፣ ሲደክማት በጎኗ እንዲት ይዘዋለች፣ ሲያቅታት ደግሞ አግዘኝ ብላ መሬት ላይ ታስቀምጠዋለች። ደግሞ ዘይኝ ብሎ ደግሞ ያለቅሳል። ይህ ፍጹም ትሕትና ነው። ነገር ግን እሱ ዘይሴውር ሩያኒሁ በደመና ወዳጆቹን በደመና የሚሰውራቸው ነው። እሱ በክብር የሚሰውራቸው። ዘይጠፍር በማይ ጽርሖ ወረሰ የደመና መክሄዶ አዳራሹን በውሃ የሚታታ ደመናን መረማመጃው የሚያደርግ ነው። እሱ በመባረቅት የሚጓዝ መባረቅት የሚታዘዙለት ጌታ ነው። ሲያስተጋቦ ለማይ ባሕር ከመዝቅ ውቅያኖሱን እንደ ረዋት እንደ አቅማዳ የሚሰበስበው እሱ ነው። ቁም ድረቅ ሲለው ጸጥ የሚያደርገው እሱ ነው፣ እግዚአብሔር ነው። ይህ ይቻላል። ዘይገሥጾሙ ለአድባር ወይጠይሱ ተራሮችን በዕደ መዓት ሲዳስሳቸው እንደ ቅቤ ይቀልጣሉ። ዘይኔጽር ለምድር ወይሬስያ ከመ ትራድ ምድርን በዓይነ መዓት ሲመለከታት እንደ ቅቤ ትቀልጣለች፣ ትንቀጠቀጣለች። አእላፈ አእላፋት ይትለአክዎ ብዙ የብዙ የሚሆኑ መላእክት ያገለግሉታል። እሳት ይውህዝ ቅድመ መንበሩ ከመንበሩ ስር የእሳት ጎርፍ ይፈልቃል። እንዲያ የሚሆን አምላክ እየደከመው 2 ዓመት 3 ዓመት 42 ወራትም በስደት በኢትዮጵያና በግብፅ በእድሜው ተመላለሰ። ይሄ ፍጹም ትሕትና ነው። ኢየሩሳሌም ተመልሶ ያለ ቤት ኖረ። ይሄ ፍጹም ትሕትና ነው። ለቆናጽል ግበ ቦሙ ወለ አዕዋፈ ሰማይኒ ምጽላል ቦሙ ለወልደ እጓለ እመሕያውሰ አልቦቱ ሀበ ያሰምክ ርሶ ለቀበሮዎች ጉድጓድ አላቸው፣ ለወፎችም ጎጆ አላቸው። ለሰው ልጅ ለክርስቶስ ግን ራሱን የሚያስጠጋበት ቤት አልነበረው። ይህ ፍጹም ትሕትና ነው። ቀን ሲያስተምር ይብላል መዓልተ ይሜር ውስተ ቤተ መቅደስ ወሌሊተ ይቤይት ውስተ ደብረ ዘይት። ቀን በቤተ መቅደስ ሲያስተምር ይውላል፣ ሌሊት በደብረ ዘይት ዋሻ ያድራል። ቤት ሳይኖረው ኖረ። ልብሱም አንድ ብቻ ናት። 33 ዓመት የለበሳት ልብስ አንድ ብቻ ናት የጌታ። እሷ ሲያድግ አብራው በታምራት ታድጋለች ይላሉ ሊቃውንቱ። ሌላ የለው። እንደው በሚያስደንቅ ኑሮ ኖረ። ሲያስተምር መሬት ላይ ተቀምጦ ነው የሚያስተምር። እስኪ የኛን ወንበር ይዩት። እውነቴን እኮ ነው። አሁን ይሄን ወንበሩ በጣም በዲዛይን የተዘጋጀ ደግሞ እዚያ በላይ የተነጠፈበት ነገር። የዮሐንስ ወንጌል ምዕራፍ 4 ስታነቡ ጌታ አንዲት ሴት ለማስተማር መሬት ላይ ነው የተቀመጠው። አንዲት ውሃ ቀጅ ለማስተማር ማለት ነው። እንደው ግርም ያደርገኛል። እንደው አንድ ደቀ መዛሙርቱ ሲሆን አጎዛ አብረው እዛው እንዲዞር ቢያደርግስ ይችል ነበር አይደል? ዝም መሬት ላይ ቁጭ ብሎ እባክሽ ውሃ ስጪኝ ይላል። አጃቢ ያበዛ። እዚህ ላይ ተነጠፈልኝ ተጎዘጎዘልኝ የለ። እንደ ተራ ሰው ነው የተመላለሰው። እንደ ተራ ሰው አንሶ ሰው ምስለ ሰብእ እስመ መሐሪ ውእቱ ወመፍቀሬ ሰብእ ቸር ሰው ወዳጅ ነውና እንደ ሰውን መስሎ ኖረ። ሕፃናትን በድንግልና ከመወለድ በቀር በማልቀስ አልበለጣቸውም ይላል አባ ጊዮርጊስ። ማለት ሳያለቅስ አልቀረም፣ እኩል ነው ከሕፃናት ጋር ማለቱ። ይህንን እያደረገ ኖረ። ያደገ ራሱ እስራኤል በሚንቋት መንደር በናዝሬት ነው። በባለጸጎች ሰፈር አላደገም። እንደ ምስኪን ተመላልሶ በዚህ ዓለም ኖረ። በፍጡር እጅ ተጠመቀ። እንደምታውቁት በፍጡር እጅ አጠመቀው። እንግዲህ ሳር እሳትን ሲዳስስ ማለት እኮ ነው። ሳር እሳትን ሲዳስስ ይችላል አይቻልም? ዮሐንስ እኮ ሳር ነው በክርስቶስ እና ለዚህ ነው ቅዱስ ያሬድ ርስነ መለኮት ገሰሰት የማኑ የሚለው ቅዱስ ዮሐንስ መጥምቅን ነደ እሳትን ቀኝ እጁ ዳሰሰች ይለዋል። ዮሐንስ መጥምቅን ሲያደንቀው በዮሐንስ ድጓው ላይ የዮሐንስ ቀኝ እጁ ምን ዳሰሰች ይላል? እሳትን ዳሰሰች ይላል። እሳት የክርስቶስ ራስ ነው። በባሪያው እጅ ተጠመቀ። ልብስ አውልቆ
ህዝቡ ተጠምቆ ከሄደ በኋላ ወረፋውን አክብሮ ማልዳ መጥቶ ተጠመቀ። ዮሐንስን እንኳን ናጥምቀኝ ብሎ አላከበትም፣ ራሱን ሄደው። ሆረ ኢየሱስም ገሊላ በዮሐንስ የሚለው አሁን ዝም መዝሙሩ ነው ቀርቷል፣ አይገባንም ማለት ነው። ኢየሱስ ከገሊላ ወደ ዮሐንስ ሄደ። ከገሊላ ዮሐንስ ሩቅ ቀላል መንገድ መሰላችሁ? ሩቅ ነው። ደሞስ ናጥምቀኝ አለ ማለቱ ራሱ ሂዶ እኔ ባንተ ትጠመቃለህ እንጂ አንተ በእኔ ትጠመቃለህ ተወኝ አለ። ጽድቅን ልፈጽም ይገባኛል። ትህትና እኮ ነው ጽድቅ። ጽድቅን ልፈጽም ይገባ በባሪያው እጅ ተጠመቀ። በእውነቱ ከዚያሳ ደግሞ እንደ ሰው በረሃ ሄዶ ተራበ፣ ጾመ። 40 መዓልት 40 ሌሊት ጾመ። የጾመበት ቦታ ምንም የሌለው ምድረ በዳ ነው። እዚያ መጥቶ ደግሞ ሰይጣን ተፈታተነው። እሱ አልፈተንም አላለም። አንተ አደፋፈርህ አላለውም ሰይጣን። እንደውስ ማሰብህ ራሱ አትሉም? እኛ አሁን እኛ ምንድን ነው የምንለው? እንኳን የጌታ ክብር ኖሮን ይቅርና ደግሞም ሊኖረን አይችልም ይቅርና እንዴት ሱባኤ ገብቼ እግዚአብሔር ለሰይጣን አሳልፎ ይሰጠኛል አይደለም? ምን ነው እንዴ? እንዴት በጸለይኩ ቀን ቅዠትን ማያለው? እንዴት ክርስቶስን ያህል ጌታ ሰይጣን ይቀርበዋል? ሰይጣን ቀርቦ አውግቶት ይኸውላችሁ፣ ሰይጣን ቀርቦ እንዴት ነው እርቦ ከሆነ የነን ዳቦ ድንጋይ አድርገው ብሏል እኮ። ሰይጣን ክርስቶስን ካወራ እኛንም እንዴት አያወራንም? ክርስቶስን እኮ ደግሞ የቀረበው ምንድን ነው? ጾሙን ሲጨርስ። አንዳንድ ጊዜ ምን እንላለን? እኔ በጣም ግራ እየገባኝ ነው እንላለን ብዙዎቻችን። እንዴት ገዳም ሄጄ ሱባኤ ገብቼ ጌታዬ በዚህ ምልክት አድርግልኝ ብዬ ከዚያ ግን መጨረሻ ላይ የገጠመኝ ነገር የከፋ ነገር። እንዴት ገዳም ላይ እንዲገጥመኛል? ደግሞ እኮ ሱባኤውን ሲጨርስ እኮ ነው ያጋጠመኝ ይላል። ጌታም ጾሙን ሲጨርስ ነው ሰይጣን ይመጣ። እንደዚያ ይመጣል። ይህን ማወቅ አለባችሁ ማለት ሱባኤ ስንጨርስ መልአክ ብቻ ሳይሆን ማን ጭምር ነው የሚመጣው? አጋንንት ጭምር ይመጣሉ። መንፈስ ቅዱስ ብቻ ሳይሆን ዲያብሎስም ጭምር ይመጣል። መለየትና መረጋጋት ያስፈልጋል። እየሰማችሁ ነው? አዎ። አውቆ እንደውም ሰይጣን አንድ ሰው ለምሳሌ ምዕመናን ሄደው አንድ ገዳም ወይም እዚህ መተው ሱባኤ ሰንብተው ሲሄዱ እንደወጡ የሆነ ነገር ያገጥማቸው፣ ይሄማ የሱባኤ መልስ ነው ይላል። ታረጋጉ ጎበዝ። የሱባኤያችሁ መልስ ከሆነ አያመልጣችሁም። ረጋ ማለት መረጋጋት። ሰይጣንም ስለሚመጣ አረ ለምን ታነጋግረኛለህ አላለው። ምንድን ነው ያለው? እርቦ ከሆነ ይህንን ድንጋይ ዳቦ አድርገው። አንተ እኔ የህይወት እንጀራ ነኝ አፍክን ዝጋ አላለው። አኮ በህብስት ክመ ዘያዩስ እንደ ሰው ተፈትኗል። እንደ ሰው ነው የተፈተነ፣ ፈተናውን ፈቅዶ ማለት ነው እንጂ እኮ መጀመሪያውን እንዳይመጣ ማድረግ ይችላል። ይህ ትሕትና ነው። እግዚኦ መሐረነ ክርስቶስ እንደው ሰይጣን እንዲያወጋው እንኳን ይፍቀድለት። ትሕትና ማለት እኮ ይሄ ነው። እኛ ስንቱን ሰው እየናቅ ሰይጣን እንኳን የፈለገውን እንዳይናገር አልከለከለውም። ሰው በእንጀራ ብቻ አይኖርም አለው። ከዚያ በኋላ ደግሞ ምንድን ነው ያለው? እንደው የእግዚአብሔር ልጅ ከሆንክ እባክህ ራስህን ወደ ገደል ወርውር አለው። አንተ ማንን እያነጋገርክ እንደሆነ ታውቃለህ አላለም። በትህትና ምንድን ነው ያለው? ፈጣሪ እግዚአብሔርን አትፈታተነው ተብሎ ተጽፏል አለው። ከዚያስ ምን አለው ደግሞ? ለእኔ ብትሰግድልኝ ይትፍረቱ ለእኔ ብትሰግድልኝ ዓለሙን ሁሉ ክብር እሰጥሃለሁ አለው። እግዚአብሔርን ብቻ ታመልክ ዘንድ ለእሱም ትሰግድ ዘንድ ተጽፏል አለው። በጣም ነው የሚገርመኝ እኔ በእውነቱ ማለት በዚህ እንኳን እኮ የብስጭት ንግግር አልተነገረም። እግዚአብሔርን ብቻ ልታመልክ ተጽፏል ነው ያለው። እንዲህ ነው እንዴ ነው አላለም። እንዴት ትደፍረኛለህ? በፍጹም አላለም። አሁን አንድ ቃል ሰው በነቀፈን ቁጥር ያዙኝ ልቀቁኝ፣ ታንቄን መሞት፣ መርዝ ነው የምጠጣ፣ ኤሌክትሪክ ነው የምጨብጥ፣ ውሃ ነው የምገባ። አረ እንደው ምን እብዶች ነን! እንደው ክርስቶስ ተመልከቱ፣ ሰይጣን እንኳን እንዲያያለው እንዲህ ብሎ ተጽፏል። ከዚያ መጨረሻ ላይ አንተ ሰይጣን ከኋላ ያወግድ አለው። አውቄያለሁ ማለት ነው። እባብ ብቻ አይደለም ሰይጣን አለው።
አሁን አውቄያለሁ አሉ። መጨረሻ ላይ ነገረው ደግሞ እንዴ ይሄን ካልተናገረማ ደግሞ እኛ ጌትነቱን አናውቅማ ደግሞ ከኋላ ይወግድ ግን ያለው ይላሉ ሊቃውንቱ። ኋላ ያለው እኛ ነን፣ እኛ የክርስቶስ ተከታዮች አለ ከልጆች ይወግድላቸው ማለቱ ነው። ስለዚህ ክርስቶስን ለሚያምኑ ሁሉ ነው ይሄንን ሰይጣንን የከለከለላቸውን። አሁን እኛ ትንሽ ጸለየንም ጾመንም ይሁን ብቻ በቸርነቱ ንስሐ ገብተን አጋንንት ከራቁልን በዚህ ትእዛዝ ነው የሚርቅልን ከልጆች ይወግድላቸው ስላለው ማለት ነው። ይህንን ተፈትኖ ሄደ። ዕውቀትን አሁን ለሰው ለምእመናኑ ዝም ብሎ ለሐዋርያትም አንተ ምንድነው የምትፈልገው? ዕውቀት ነው በቃ አድሮብሃል ማለት ይችላል። ግን ወጥቶ ወርዶ እንደ መምህር ነው ያስተማረ። ማስተማሩ ራሱ ትትና ነው ይውላችሁ። እንደወጡ ገባችሁ እያለ ዝም ብሎ ዕውቀት እንዲገባቸው እኮ ማሪ ገባ። አሁን እንደ የኛ ዘመን ተማሪ አለ እንዲህ የሆነ ነገር ጠጥቼ ዕውቀቱ ይገለጽልኝ ነው። ክርስቶስ ማን ያረገም ወጥቶ ወርዶ ገብቷቸዋል እያለ አምላክ መስሎኝ ዝም ብሎ ጴጥሮስ ልብ ይከፈትልህ ቢለው አይከፈትም። አሁን አንዳንድ ጊዜ እኛ ምን እንላለን? እንደው እግዚአብሔር ዝም ብሎ ቢከፍትልኝ እንደው ምን ጨነቀው? እዲው ምን አለ እንደው እኔ ላመሰግንበት እኮ ነው እንላለን። እና ጴጥሮስ ሊረግምበት ነው ለምን አይገልጽለትም? ለፍተህ አጥና ነው ያለው። እሱም ለፍቶ ነው ያስተማረው ወጥቶ ግሮ። እናንተ ልባችሁ የደነዘዘ ባለፈው እንዲህ አላልኳችሁም እያለ እየለፋ እንደ ምድራዊ መምህር ማለት ነው። እንደው እኮ ይገርማችኋል እኮ እኔ የሚገርመኝ እሱ ነው። ምን አለፈው ዝም ብሎ ጴጥሮስም እንደዚህ ያለውን አስተምር አንተም እንዲህ ያለ ብሎ ዝም ብሎ በዚህ በጆሮ እኮ ቢለው እኮ ዝም ቢልም እኮ ይገለጽላቸዋል። ግን ወጥቶ ወርዶ እንደ መምህር በትህትና አስተማረ። እንደ መምህር ለዚያም ክብር አልተሰጠውም። ቆሎ አልቆሉለት፣ ውሃ አልቀዱለት። ይልቁን ምን አደርጉለት? አስተምሮ ሲጨርስ ድንጋይ ያነሱለት። ይህንን ያደረጉለት ማለት ነው። ለመምህራን የሚገባው ክብር እንኳን አንድ ቀን ተሰጥቶት አያውቅም። እኛ ዛሬ የሌለንን አቦ እየተቀበልን እሱ አንድ ቀን ተናግሮ ሲጨርስ ወነሱ ከመውግርው ሊወግሩት ድንጋይ ያነሱ። ጭራሽ የሚገርመው ምንድነው ያሉት የነበር ጋኔን አለብህ። አይገርማቸውም? እኔ እንደው መድኃኒዓለም ልብ ይስጠን መድኃኒዓለም። ለምን እንዲህ ተብዬ ደሰደብ ምንለውን ማለት ነው። ክርስቶስ ጋኔን አለብህ እንደው በምድር ላይ ከሃዲ ነህ ተባልኩም በሉ፣ መናፍቅ ነህ ተባልኩም፣ ቡዳ ተባልክ በለኝ፣ ጅራታ ምን ነው አለኝ በለኝ፣ ምናምን ተስሎ ዝንጀሮ ነው በለኝ አለኝ ምን በል። ክርስቶስ ጋኔን አለብህ ተብሎ የተሰደበውን ያልተሰደባላችሁ እናንተ? ይሄን የሚያህል ስድብ የማን ስድብ? በዓለም ላይ ያለው 7 ቢሊዮን ህዝብ አንዱ ነው ቢሰደብ የክርስቶስን ይችን ስድቡን አንዲቱን አታውቅም። እንዴት የመላእክት አምላክ ጋኔን አለብህ ይባላል? ይሄን እንኳን ችሏል። የፍጹም ትህትና ነው። እንዴት ጋኔን አለብህ ሲሉት ዝም አለ? አንደበቱ ሶበይ ይጽልዎ ይጻሎም ሶበይ ሐመምዎ ይተቀየመሙ ነው ያለ ቅዱስ ያሬድ። ነዚየኑ ሂሮተ ለአምላክ ትህትና ወይ ዋሃተ የአምላካችን ትህትናውን እንናገራለን። እንዴት አለ? ሶበይ ይጽልዎ ይጻሎም ሲሰድቡት መልሶ አልተሳደበምና ይላል። ሲሰድቡት መልሶ አልተሳደበምና እንኳን ሊሳደብ ጋኔን የለብኝም እንኳን አላላቸውም። ምን በስራ ነው የሚገልጻቸው። እኔ ባጋንንት አለቃ አጋንንትን የማወጣ ከሆነ ልጆቻችሁ እንግዲህ በማን ያወጣሉ ብሎ ብቻ ነው የመለሰላቸው። እና የይቅርታ ልብ የሌለን ልባችን ተራራ ሆኖ የገዘፈ በጣም የተናገረኝ ነገር እኮ ከባድ ነው ስላልገባችሁ ነው የምንል አውሬዎች እውነት የክርስቶስ ልጅ ነን የማለት ድፍረት አለን? ፈጽሞ እንዴት በክርስትና ላይ እየቀለድ እንደሆነ ተመልከቱት። ይቅርታ የሌለው ሰው የዲያብሎስ ባልንጀራ ነው። ክርስቶስ እንዲህ እየተባለ እንኳን ችሏል። እኔ በሕይወቴ ዘመን ሁሉ አልታረቅም ብላችሁ ምክንያት የምታቀርቡ ሰዎች የምታቀርቡት ምክንያት ሁሉ በፍጹም ውሃ ያነሳም። ምነግራችሁ ይሄንን ነው። ለምን ይሄንን የሚያህል ስድብ አልተሰደባችሁም? እኛሳ ወራዶች ኃጢአተኞች ነን። ክርስቶስሳ ምንም ሳይኖርበት ጋኔን አለበት ተባለ። ክርስትና ይሄን ማሰብ ነው። ሕማማት ውስጥ የምናስበው ትህትና ያልኳችሁ ይሄን ነው። እንዲህ እየተደረገ አስተማረ። ሰንበትን ሻረ ይባላል። የኃጥአን ወዳጅ ነው ይባላል። የመንግስት ከዳተኛ ነው ይባላል። ቄሳርን የካደ ሰው ነው ይባላል። ሁሉን ስድብ ሁሉ ተቀበለ። የጠራቢ ልጅ የዮሴፍ ልጅ ይባላል።
የአምላክ ልጅ ማለት። ይሄ ቀላል ስድብ እንዳይመስላችሁ። ለአምላክ የጠራቢ ልጅ፣ የእግዚአብሔር ልጅን የጠራቢ ልጅ፣ የድንግሊቱን ልጅ የጠራቢ ልጅ፣ በድንግልና የተወለደውን የባለትዳር ልጅ ነው። እስቲ አሁን ክርስቶስ የታማውን ያህል ማን ታምቷል? እሱ የተሰደበውን ያህል ማን ተሰድቧል? ስለዚህ ለዚህ እኮ ነው ቅዱስ ጴጥሮስ አሁን ኢታንክርዋ ለእንተ ትመጽአክሙ መከራ ከመ ዘነኪር፣ ወንድሞቻችን ፈተና በመጣባችሁ ጊዜ እንደ ድንቅ ነገር አታድንቁት ያለ ለዚህ ነው። ክርስቶስኒ ሀደገ ለክሙ ማይተቦ ከመ ትዝሉ አሰረ ዚአሁ። ክርስቶስም እኮ ፍልጋውን ልትከተሉ አለ፣ የእሱን ፍኖት ልትከተሉ ፍለጋውን ትቶላችኋል። ስለዚህ መከራ በመጣችሁበት ጊዜ ብቻችሁን እናንተ እንደተፈተናችሁ አድርጋችሁ አታድንቁ ያለው ለዚህ ነው። ቢያንስ ከዚህ ሕማማት በኋላ ስድብ የመታገስ ሐሜት የመታገስ እርቅ የሚታረቅ ልብ እንዲኖረን ራሳችን ብንሰራ፣ ካልሆነ ግን ይኸውላችሁ ወጥቶ ለማይሞቃት ሰው ፀሐይ መውጣቷና መግባቷ ጥቅም የለውም። ውሃ ለማይጠጣው ሰው መፍሰሱ ጥቅም የለውም። ሳምባው ወጥቶ ለወደቀ ሰው ነፋስ መንፈሱ ጥቅም የለውም። ለማይታረቅ ሰው ሕማማት መጣ አልመጣ ጥቅም የለውም። ልቡ ተራራ ሆኖ ለማይመለሰው ምን ያደርግለታል? ይሄ ሕማማት የሚያስተምረን ትህትና ነው። የዘረኝነቱ ትዕቢት፣ የጎጠኝነቱ ትዕቢት የኛ እንትን እንደው እንዴት አድርጋችሁ ባያችሁት። አሁን እዚህ የኛ ዘር ነው ጀግና እያልክ ክርስቲያን አልቀረብንም። እንደው ክርስቲያን ዘረኛ ሆነ ክርስቲያን ማለት እኮ እንደ ክርስቶስ ማለት እኮ ነው። የክርስቶስ ይቅርታ ሳይኖረን ዘረኛ ሆነ ክርስቲያን እንዴት ትሆናለህ? በፍጹም። ልብና ኩላሊትን ይመረምራል እግዚአብሔር። ወንድሞቻችን አስተውሉ፣ እግዚአብሔር አይዘበትበትም ይላል ቅዱስ ጳውሎስ። እግዚአብሔር አይዘበትበትም። እና ዘመዶቼ ትልቁ ነገር ይቅርታና ትህትና ነው። ከዚያስ አስተምሮ በሚያስተምርበት ጊዜ በሚያደርገው ታምራት ፍጹም ትሁት ነበር። ፍጹም ትሁት እንዴት ነበረ? ደም የሚፈሳት ሴት በእጇ እንድትነካው ይፈቅድ ነበር። ክርስቶስ የሚያደርገውን ነገር ሰዎች የሚያደርጉት ቢሆን ኖሮ ማን ይፈቅድልን ነበር? እሱ እንድንነካው ማንም አይፈቅድልን። እሱ ሁሉ እንዲነካው ይፈቅድ ነበር። ደም የምታፈሰው ሴት እንድትነካው ይፈቅዳል። ዘማዊቷ እንድትነካው ይፈቅዳል። ፍጹም ትሁት ነው። እኛ ግን ፍጹም ተራሮች ነን። እውነቴን ነው የምነግራቸው። እሱን ያህል ንጹሕ ከፀሐይ የጠራ ጌታ እንዴት አንዲት ዘማዊት ሴት ሄዳ በፀጉሯ ታሸዋለች? የፍጹም ትሕትናው ነው መድኃኒዓለም ያደረገው። እንደዚያ ባይሆን ኑሮ እኛስ ቢሆን ዛሬ ስጋው ደግሞ ለመቀበል ማን ይፈቅድልናል? እሱን መንካት እንችል ነበር? አንችልም እኮ። ቄስ ሆነ ሕዝብ ሆነ ማን መንካት ይችላል? ማንም አይችልም። በቸርነቱ ብቻ ነው እንድንነካው ይፈቀዳል። እንደዚያች ዘማዊት ሴት ለማንም ክርስቶስ ቅርብ ነው። እንደሱ ያለ ትሁት የለም። ዛሬ ስንቶቹ ናቸው ከሰው ርቀው የሚኖሩት? እንደ ሰው የተፈጠሩ እኮ አይመስሉም። ግፍ ሲሰሩ ለሰው መራቃቸው። ስንት ድሃ እየጮኸ እያለቀሰ ግፍ እየተሰራበት ሐዘኑን የሚሰማው የሚያደምጠው አጥቶ ቁጭ ብሎ ከራቀ ወንበር ላይ። ጌታ ግን ለሁሉ ቅርብ ነው። ሕፃናት ይነኩታል፣ ጎባጣው ይነካዋል፣ የረከሰው ይነካዋል። ደም የሚፈሳት የጎሰቆለችው ሰው የናቃት 12 ዓመት ሰውነቷ ደም የጠገበች ሴት ትሄዳ ትነካዋለች። ይህ የክርስቶስ ፍጹም ቸርነቱ። እንዲህ ያለ ትሁት ነበር። ለማንም የሚገኝ ነበር ጌታ፣ ሩቅ አልነበረም። ለማንም ይገኛል። የፈለገ ሁሉ ያገኘዋል። ውሃ ቀሽ ታገኘዋለች፣ ጎባጣው ያገኘዋል፣ ሽማግሌ ያገኘዋል፣ የተራበ እውር ያገኘዋል። አንዳንዶቹን ባለስልጣናት ዛሬ እንኳን እውር ዓይን ያለው ያገኛቸዋል።
ክርስቶስን ግን እውር ያገኘዋል። በእውር መንገድ ባለስልጣን ተሄዶ ይገኛል። በእውር አጓጓዝ ክርስቶስ ሲያልፍ ማቴዎስ 29 ላይ ምንድነው ያለው? የዳዊት ልጅ ሆይ ማረን። ምን አደረገ? እውር ስለሆኑ ሩጠው እንደማይደርሱበት ስለሚያውቅ ሰው ቤት ገብቶ ነው የቆያቸው። ጌታ ለማንም የሚገኝ ነው። በሆሳዕና ዕለት ያደረገውን ሰማችሁ እንግዲህ ተምራችኋል ሁላችሁ። ለመጓጓዣ የመረጠው አህያን ነው። ፈረስ አይመርጥም እንዴ? ተጽዕነ ላለ ኪሩቤል ወሰረረ በክነፈ ነፋስ። በኪሩቤል ጀርባ ላይ ተጭኖ ይመሰገናል፣ ወይም እዚያ ላይ ኖሮ ይመሰገናል። በነፋሳት ክንፍ ተጭኖ በረረ ይላል ቅዱስ ዳዊት መዝሙር 17 ላይ። ረቂቅ ነው ለማለት ነው፣ አይመረመርም ነው። በነፋሳት ተጭኖ የሚበር አምላክ እንዴት በአህያ ላይ ይሄዳል ዛሬ? ይሄ ነው ለዚህ ኦደ ሆሳዕና ያርኢ ትሕትና ያለው ቅዱስ ያሬድ። ለዚህ ነው ትሕትናውን ያሳይ ዘንድ በአህያ ዞረ ቤተ መቅደስን። በአህያ ዞረ። ምን? ትሕትናውን ሊያሳይ። ሆሳዕና ትሕትናውን ያየንበት ነው። ይሄም ማለት ምን ማለት ነው? አህያ ላይ የሄደው ለምንድን ነው? ሁለት ትርጉም እኮ ነው ያለው። አባቶችን እንደሚተርጉም በፈረስ የሚሄድ ፈጥኖ ይሸሻ አይገኝም። በአህያ የሚሄድ ግን ሰው ቶሎ ይደርስበታል። ለፈለገኝ ሁሉ ቅርብ ነኝ ለማለት ነው ይላል። በአህያ ሄደው። ሁለተኛ ከመእድግት ነፍስቶሙ ለመሃይምናን እንዲህ ይላሉ። እንደ አህያ ብትሆኑም ቢሆን በእናንተ አድሬ እኖራለሁ ለማለት ነው። እንደ አህያ ትሕትና ካላችሁ፣ አህያ የትሕትና ምልክት ነው። ትሕትና ካላችሁ እንደ አህያ የተናቃችሁ ብትሆን እንኳን እናንተን አልተዋችሁም ለማለት ነው። ይሄንን አደረገ። መጨረሻ በሚያስደንቅ ትሕትናው ምን ሆነ? የጸሎት ሐሙስ ዕለት ሰውነቱን ታጥቆ አደግድጎ የደቀ መዛሙርቱን እግር አጠበ። አንከሩ ሐራ ልዑላን እለ እያስተርእዩ አንከሩ ላይካኒሁ መላእክት በመካኑ ልዑል እንዘይት ለአክ ለአርድእት። በሰማይ በልዑል ቦታ ሆነው የሚያመሰግኑት አገልጋዮቹ መላእክት ለደቀ መዛሙርቱ ሲያገለግል ባዩት ጊዜ ፈጽመው አደነቁ። ርዕዱ ላይካኒሁ አገልጋዮቹ መላእክቱ ደነገጡ። ሶበ ርእይዎ ለእሳት ግሩም እንዘ ይቀንት አቁየሁ ወገቡን ታጥቆ እግር ሊያጥብ ሲንበረከክ ሲያዩት፣ ያ የሰማይ እሳት እግር ሊያጥብ ወገቡን ታጥቆ ሲያዩት መላእክት ደነገጡ ይላል። ደነገጡ ያለ ትሕትና አለ ብለው። ይሄ ነው እግዚአብሔር እግር አጠበ በሚል ሃይማኖት ውስጥ እየኖር ትዕቢት፣ ገሌ በላይ ተቀመጠ፣ ገሌ በታች ተቀመጠ፣ ትልቁን ቃል እግዚአብሔር ገሌ ያለው ገሌ እንትኑን አለ፣ ለገሌ የተሰጠ እግዚአብሔር እግር አጠበ ብሎ አምኖ እኮ ነው። እኛ እኮ እዚህ የተሰበሰበ ነው እግዚአብሔር እግር አጥቧል ብለን ነው። ይሄ ትሕትና በካህናት ከጠፋ፣ ይሄ ትሕትና በመነኮሳት ከጠፋ ማን ሊይዘው ነው? እግዚአብሔር እግር አጥቧል ሰው ሆኖ። እስኪ በሉ ንገሩኝ እንጂ ድገሙ። አዎ ሁላችሁም ቢያዝ እግር ማጠብ ትሕትና ነው እንጂ ዝም ብሎ እግርን እጥብ ማድረግ አይደለም መዋቅርቱ። አሁን በገዳም ስትሄዱ የትኛውም ገዳም እግር ያጥባሉ መጀመሪያ፣ እዚህም ገዳም እንደዚያው ነው። መሰረታዊ ነገር እግር ማጠብ የሰዎቹን ድካማቸውን ለማስለቀቅ ወይም ደግሞ አይደለም። እግር የምናጥብበት ምክንያት በክርስቶስ ትሕትና እንኖራለን ነው፣ ታዛዦች ነን ለማለት ነው። ስለዚህ ትሁት እንድንሆን ነው እግር የምናጥብ። እግር ጠቡ የተባልነው ትሁት እንድንሆን ነው። አንትሙሂ ትብሉኒ መምህርነ ወእግዚእነ፣ እናንተ ጌታችን መምህራችን ትሉኛላችሁ፣ እውነት ብላችኋል አለ። እውነት ብላችኋል። ታዲያ እንግዲህ እኔ መምህራችሁና ጌታችሁ ሲሆን እግር ካጠብኩ እናንተም ለወንድሞቻችሁ ይህን አድርጉ። ብፁዓን አንትሙ እምከመ አይመርክምዎ ገበርክምዎ ለዝንቱ፣
ይሄን ካወቃችሁትና ከተገበራችሁት እናንተ ብፁዓን ናችሁ። 10ኛይቱ በዮሐንስ የምትመጣው ብፁዓን ይችናት ይላል። ብፁዓን የምትባለው እሷ ነው። የልብ ትሕትና ያስፈልጋል። እና ዋናው ዘመዶች እንዲያው አሁን ይሄ የሞተ ሃይማኖት የሚባለው ለዚህ ነው። ዋናውን ነገር ትቶ በስርዓት ጨው ማለት ጉዳይ አይደለም። ስርዓተ ቤተክርስቲያን፣ ስርዓተ ምንት፣ ስርዓተ ቅዳሴ፣ ስርዓት የልብ ትሕትና ነው የሚቀድመው። ትሕትናና ፍቅር መሰረታዊ ነገሮች ናቸው። እግር ያጠበበት ምክንያት ክርስቶስ እናንተም እንደኔ ሁኑ ለማለት ነው። እንግዳ ሲመጣ በከተማ ያላችሁ ምዕመናንም አሁን ማጠብ ይገባል። እግር ማጠብ ሰው ሲመጣ እግር ማጠብ ውሃ ቀርቶ እግር ማጠብ አይደለም ጉዳዩ። ልብህ ከምታጥበው ሰው በታች እንደሆንክ ሲያምን ማለት ነው። ከምታጥበው ሰው በታች እንደሆንክ ልብህ ይመን። እሱ ነው ማለት ትሕትና ማለት። እግር ማጠብ ማለት እሱ ነው እንጂ እግሩን ብናጥበው እንኳን እግሩን እኔ ተኝቼ እኔ እዚህ ላይ ተጋድሜ እገሌ በእኔ ላይ እየተራመድክ ሄድክ ብለው ትሁት ላይ ሊያስብለኝ አይችልም። ጉዳዩ ሳትሆን ልብ ነው። ማስመሰል ድራማ አይደለም። ሃይማኖት ድራማ አይደለም፣ ተግባር ነው። ልባችን ከምናጥበው ሰው በታች መሆኑን ማመን አለበት። በማድረግ ምን መልጠው ነው ይችላል። ለምሳሌ አንድ ካህን ምዕመናንን ሊያጥባቸው ይችላል። በቃ እኔ ከእናንተ በታች ነኝ ብሎ ልቡ ሲቀበል ማለት ነው። ያ ሲቀበል የዛ ጊዜ ትሁት ይሆናል። እግር አጠበ ከማያርት እግር አሕዛብ ሀበ ፍቅር፣ የአሕዛብን እግር ወደ ፍቅር ያቀና ዘንድ የደቀ መዛሙርቱን እግር አጠበ ይላል ቅዱስ ያዕቆብ ዘስሩግ። መጨረሻ ላይ ምን አደረገ? እንደ ትሁት ደግሞ ጸለየ። የጸሎተ ሐሙስ ዕለት ማታ እንደ ትሁት አባቴ ሆይ ይችን ጽዋ ከኔ ትለፍ ብሎ ደግሞ ጸለየ። አልዓዛርን በቃሉ ብቻ አይደለም እንዴ ከመቃብር ውጣ ብሎ ያስወጣው? የባልቴቲቱን ልጅ አንተ ጎበዝ ተነስ ብሎ አይደል እንዴ ከሞት ያስነሳው? አንቺ ብላቴና ተነሽ ብሎ ነው ያችን የመቶ አለቃውን ልጅ ያስነሳት። ሞት የሚፈራው ክርስቶስ እንዴት ሞትን አስወግድልኝ ብሎ ይጸልያል? ትሕትና ነው። ለትሕትና አባቴ ሆይ ይቺ ጽዋ ከኔ ትለፍ እያለ እየፈራ አንድም ለቤዛ ተብሎ ብዙ ጊዜ ስለተማር ነው። ሰይጣንን ለመሸንገል የአዳምን ጩኸት ለመጮህ ቤዛ ለመሆን በሊቀ ካህናትነቱ ራሱን መስዋዕት አድርጎ ለማቅረብ ለትሕትና ይህንን አደረገ። ፍርሃቱም ካሳ ስለሆነ ሶበሰ ይፈራ እግዚእነ የሚታተተ ፍርሃት ምን ይላል ሳዊሮስ ዘአንጾኪያ ሃይማኖተ አበው ሲናገር፣ እሱ ባይፈራ ፍርሃት ከኛ ባራቀልን ነበር። መጨረሻስ ምን አደረገ? ይሁዳ ከእናንተ መካከል አንዱ አሳልፎ ይሰጠኛል ሲለው ምንድን ነው ያደረገ? እሱ ይሁዳ ሁሉም ሐዋርያት እኔ ነኝ ሲሉ ይሁዳ ማውር እኔ ነኝ አለ። ጌታ እንግዲህ ጌታን እንዳላዋቂ ማለት ነው። አያናድድም ይሄ ነገር? እንዳላዋቂ ቆጥሮት እኔ ነኝ አብሮ ደግሞ ጌታ ምንድን ነው ያለው? ኧረ አንተ አልክ አለው። የተቀጠቀጠ ሸምበቆን አይሰብርም የጧፍ ኩስታሪን አያጠፋም የተባለው ፍጹም ትሁትና ጭምት የሆነው ጌታ ኧረ አንተ አልክን ያላልኩም ነው ያለው። ይህ ፍጹም ትህትና ነው እንጂ እኮ አንተ አስመሳይ ማለት ይችል ነበር። ርቱ ሃይማኖት እንዲህ ይላል፣ ሰው ሆይ አንተ ክርስቶስን ሆነ ቢሆን ኑሮ ከሷ ደግሞ እንዳላወቅ ሲቆጥር ብታገኘው ምን ታደርገው ነበር? እኔ ግን በጥርስህ የምትነክሰው ይመስለኛል ይላል። ክርስቶስ ያደረገው ትህትና ይሄ ነው። ዝም ማለት አንድ ሰው እኮ ክፋት አድርጎ ደግሞ ክፋቱን አላወቁብኝም ማለት ነው የሚያበሽቀው። ደግሞ ይሁዳ ያደረገው ያንን ነው። ጌታ ይህን ሁሉ ቻለ። ይፍጹም ትህትና ነው። ከዚያ በኋላሳ ሊይዙት መጡ። ሊይዙት ሲመጡ ምንድን ነው ያደረገ? ማንን ትፈልጋላችሁ? የናዝሬቱን ኢየሱስ እኔ ነኝ ሲላቸው ወደቁ ተፍገምግመው። ሁለተኛ ማን ትፈልጋችሁ? እኔ ነኝ። በሁለተኛው ሲፈቅድላቸው ያዙት። በባሪያዎቹ እጅ ተያዘ። ይህ ፍጹም ትህትና ነው። ከዚያ በኋላስ ያን ሁሉ ነገር ሲያደርጉት አንዲት መልስ አልመለሰም። ያን ሁሉ ልብሱን ሸፍነው በጥፊ ሲመቱት ዝም፣ እርኩስ ምራቅ ሲተፉበት ዝም፣ ሰንበትን ሽረሃል ዝም፣
ቤተ መቅደሱን አፍርሼ እሰራለሁ በ3 ቀን ብለሃል፣ ዝም። ለተከሰሰው ክስ ሁሉ አንድ መልስ አልሰጠም። ይህን ሁሉ ጌታ ያደረገልን የመለሰልን ይሄ ነው። መጨረሻ ለዚህ ነው ቅዱስ ያሬድ ኦዘ ክርስቶስ አፍቅሮተ ሰብእ፣ ክርስቶስ ሰውን መውደዱ እንዴት ያለ ነው ይላል። ክርስቶስ ሰውን መውደዱ እንዴት ያለ ነው፣ እንደምን ያለ ድንቅ ነው ይላል። ዘመጠነዝ ይጤበይ ልዩክት ዲበላኩዩ፣ ሸክላ በሸክላ ሰሪው ላይ ሲታበይ ታይቶ ያውቃል ይላል። ክርስቶስ ተአገሰ ጽዕለተ አይሁድ፣ ክርስቶስ ግን የአይሁድን ስድብ ታገሰ። ኦ ዘክርስቶስ አፍቅሮተ ሰብእ፣ የክርስቶስ ሰውን መውደዱ እንደምን ያለ ነው። ዘሰቀሎ ለሰማይ ከመቀመር ዲበ ዕፀ መስቀል ተሰቅለ፣ ሰማይን እንደ ድንኳን የሰረጋው ጌታ በእንጨት ላይ ተሰቀለ። ዘከለሎ ለሰማይ በከዋክብት አክሊለ ዘሶክ ተቀጸለ፣ ሰማይን በከዋክብት ያስጌጠው አምላክ የሾህ አክሊል ተደፋበት። ዘይኮንን ዲበ ሕያዋን ወሙታን ቅድመ ጲላጦስ ተኮነነ፣ በጲላጦስ ተፈረደበት። ዘይቀውሙ ቅድሜሁ ሊቃነ መላእክት በፍርሃት ቅድመ ጲላጦስ ቆመ። ሊቃነ መላእክት ፈርተው በፊቱ የሚቆሙለት ጌታ በጲላጦስ ፊት ቆመ። እንዘይክ ከሊአ ኢከልአ ተአገሰ ወወድቀ ወይተሃጉለ፣ በቅጽበት አለመዛቀመ። ምንድን ነው የሚለው? ያንን ነገር አታድርሱብኝ ማለት ይችል ነበር። ሁሉንም መከራውን ማስቀረት ይችል ነበር። በሁሉ የሚፈርደውን ጌታ በጲላጦስ ፊት አቆሙት። በነገስታት፣ በመኳንንት፣ በሕያዋን፣ በሙታን የሚፈርድበት ጌታ እንደ ተከሳሽ ቆሞ ዝም። አንዲት ነገር ከምሽቱ ከሐሙስ ማታ 3 ሰዓት እስከ ዓርብ ጠዋቱ 3 ሰዓት ነገር አንዲት ነገር አልመለሰም ጌታ፣ ዝም። ከዚያ በኋላ የዓለምን ኃጢአት ስርየት የሚሰጠውን ጌታ እንደ ኃጢአተኛ ተፈረደበት። ከጲላጦስ ፊት 10 ደቂቃ ለቆማት ቁመት እንኳን ሰው ቢሆን ለዘላለም አይታረቅም ነበር። ዳኛ ሆናችሁ ግን እናንተ የምትፈርዱበት ሰው ቢፈርድባችሁ ምን ትላላችሁ? ክርስቶስ ግን የጲላጦስ ጌታ ነው። ጲላጦስ ፈረደበት። የተከሳሾችን ክስ የሚሽር አምላክ ነው። ተከሰሰ። የኃጢአተኞችን ኃጢአት ይቅር የሚል ነው ሲልም እናውቀዋለን። ልጄ ኃጢአትህ ተሰረየችልህ፣ ልጄ ኃጢአትሽ ተሰረየችልሽ፣ እትው በሰላም ሁር በሰላም እትዊ በሰላም፣ በሰላም ሂድ፣ በሰላም ሂጂ፣ ተሐድገ ለከ ኃጢአትከ ተሐድገ ለኪ ኃጢአትኪ ያለ ሲያሰናብት የነበረው ጌታ እንደ ኃጢአተኛ ይሙት በቃ ተፈረደበት። ወሞቱሂ ዘበመስቀል፣ ሞቱ ደግሞ በመስቀል ነው ይላል ቅዱስ ጳውሎስ። ወሞቱሂ ዘበመስቀል የሚለው ትርጉም ምን ይመስላችኋል? በመስቀል የሚሞት ሰው የተናቀ ሰው ሞት ነው በዚያ ሰዓት። ለዚህ ነው ወሞቱሂ ዘበመስቀል ያለው። የተናቀ ሰው ተከብሮ እንደው በጥይት በምን በነፍጥ ወይም በሆነ ሰይፍ ተወግቶ በጦር ተወግቶ ይሄማ የአርበኛ ወግ ነው። ተሰቅሎ እንጨት ላይ ተንጠልጥሎ የሚሞት ግን የዛን ጊዜ በዚህ ሕግ የመጨረሻውን ውርደት የሰራ ሰው ነው በሮማውያን ሕግ የሚሰቀለው። ያንንም ጭምር ሞተ። ለዚህ ነው አባቶቻችን የክርስቶስን ሞት የሶምሶን የአህያ መንጋጋ ብለው የሚጦሯት። የአህያ መንጋጋ ሰው የሚነቃት ናት። ሶምሶን ሰው በሚንቃት የአህያ መንጋጋ 1000 ሰው ገድሏል። ክርስቶስም ሰዎች በሚንቁት ሞቱ ነው አጋንንትን ያሸነፋቸው። ሰው በሚንቃት ሞቱ። አሟሟቱ እንኳን በከበረ አሟሟት አይደለም። ለሰው የሚገባውን የሞት መንገድ እንኳን አልሰጡትም። ይፈጽሞ ትሕትናው ነው። በዚሁም ልዕልናውን ገለጠ። ምን አደረገ? ፀሐይን አጨለመ፣ ከዋክብትን አረገፈ፣ ጨረቃን ደም አለበሰ። መቃብራት ተከፈቱ፣ የቤተ መቅደስ መጋረጃ ከሁለት ተቀደደ፣ ሙታን ተነሱ። ጌትነቱንም በዚህ መልኩ ለምናምን ለኛ ገለጠ።
እንዲህ አድርጎ እንደ ሰው ውሃ ስጡኝ እያለ ለመነ። ምንድን ነው የሚለው? አንደኛ ቆሮንቶስ ምዕራፍ 10 ላይ ቅዱስ ጳውሎስ ሲናገር አባቶቻችን ይከተላቸው ከነበረው አለት ጠጡ ይላል። ከኋላቸው የሚከተላቸው አለት ወኮኩሰ ክርስቶስ ውእቱ፣ ያም ማለት ክርስቶስ ነው ይላል። አባቶቻችን 40 ዘመን ከሚከተላቸው አለት ጠጡ አለ ቅዱስ ጳውሎስ። እስራኤላውያንን ነው። አባቶቻችን ከሚከተላቸው አለት 40 ዘመን ጠጡ፣ ያም አለት ክርስቶስ ነው አለ። ልብ በሉ፣ ያም ማለት ክርስቶስ ነው። ዮሐንስ ወንጌል ምዕራፍ 2 ላይ ስትመለከቱ ደግሞ ሰዎች ጠጅ ቢያልቅባቸው ውሃውን ምን አደርጉታል? የወይን ጠጅ አድርጎ አጠጥቷል። ታዲያ ለእስራኤል 40 ዘመን ያጠጣ ለሰርገኞቹ ውሃን ወይን ያደረገ አምላክ እንዴት ውሃ ስጡኝ ብሎ ይለምናል? ይሄ ትሕትና ነው። እያለው የሌለው መሆን ነው ትሕትና። አንድ እንደውም የቤተክርስቲያን አባት ሲናገር ምን ይላል? ሲጀመር ሰው ትሕትና የሚባል ቃል አይገባውም፣ አፈር ወደ የት ዝቅ ይላል ይላል። ሰው ሲጀመር ምን ከፍታ ኑሮት ነው ዝቅ በል የሚባለው? ትሕትና እንደውም ለክርስቶስ የሚመጥን ቃል ነው ይላል። ለሰው መጠኑን ማወቅ ነው የሚበቃው። ስለዚህ ማጠጣት እየቻለ ሲያጠጣም ያየነው ግን ተጠማ። ይህ ትሕትና ነው። 5 እንጀራ አበርክቶ ለ5000 ሰው ሲመግብ አልሰማችሁም? እና ያን የመገብ አምላክ እንዴት እርቦት ከአንድ በለስ ፍሬ ፍለጋ ይሄዳል? ይህ ፈጽሞ ትሕትና ነው። እያለው የሌለው መሆን ትሕትና ነው። ኃያል ሲሆን እንደ ደካማ በግ እንዲህ ብሎ ዝም ብሎ መቀበል እና ይህንን ነው ትሕትና እንበለ አቅም ሂሩት እንበለ መስፈርት ያለው ቅዱስ ያሬድ ይህንን ነው። ጾመ ድጓው ላይ አለላችሁ እዚያው። ትሕትና እንበለ አቅም ሂሩት እንበለ መስፈርት፣ ልክ የሌለው መጠን የሌለው ትሕትና፣ የማይሰፈር ቸርነት ያለው ይህንን ነው። የማይመጠን የማይለካ ትሕትና ይህ ነው። የሕይወት እንጀራ ተራበ፣ የሕይወት ውሃ ተጠማ። ዘይት አጽፍ ብርሃናተ ወወቱ ብርሃን ሀባልወ ዘይቀርቦ፣ ማንም ሊቀርቦ በማይችል ብርሃን ተሰውሮ ይኖራል። በቅዳሴ ተሰሙታላችሁ፣ ምን ያህል እንደምናስተውለው ባላውቅ። ወወቱ ብርሃን ዘይጠፍ፣ የማይጠፋ ብርሃን አለው፣ ማንም ሊቀርቦ የማይችል በዚያ ብርሃን ተሰውሮ የሚኖር ጌታ፣ እሱ ግን እርቃኑን መሰቀል እየቻለ በውሃ ላይ የተራመደ ጌታ በእግራቸው ሲረግጡት ተሰውሯቸው ያልፍ የነበረ ጌታ በሰው እጅ ሲያዝ የትሕትና ነው። ትሕትና ማለት እያለ የሌለ ሆኖ መኖር ነው። እዩኝ አለ ማለት ነው። እና ጌታችን ይሄን አደረገ። ቅድስት ነፍሱን ከስጋው ለይቶ በዕለተ ዓርብ ዲያብሎስን በዚያ ትሕትናው አሰረልን። አምላኬ አምላኬ ለምን ተውከኝ ብሎ ጮኸ። ሰይጣን ፍጡር መስሎት ዘከመ ያለምድ ውሕይጠ፣ ቁራኝነትን እንዳስለመደው እንደ አዳም፣ እንደ አብርሃም፣ እንደ ይስሐቅ፣ እንደ ያዕቆብ፣ እንደ ሌሎችም ስጋ መስሎት ቀረብ ሲል በጌትነቱ አስሮ በስልጣኑ ቀጠቀጠው። ሊቁ ቅዱስ ዮሐንስ አፈወርቅ ስለዚህ ጉዳይ ሲናገር ዲያብሎስ በዕለተ ዓርብ ክርስቶስ አምላኬ አምላኬ ብሎ ሲጮህ የበግነቱን ድምፅ ሰምቶ የእረኝነቱን ስልጣን ሳያይ ቀረ። በግ ሆኖ ዓለምን ሊያስታርቅ ስለመጣ አምላኬ አምላኬ ብሎ ሲጮህ መዋጥ እንደለመደው የበጎች ስጋ መስሎት ሲቀርብ በእረኝነቱ ስልጣን ቀጥቅጦ አጠፋው ይላል። ሰይጣንንም በስልጣኑ ጠርቆ ከመንገድ አስወገደው። ቆላሲስ ምዕራፍ 2 ቁጥር 14 ላይ ቅዱስ ጳውሎስ እንደነገረን ወመስቀሉ ቀተሎ ለጽል፣ በመስቀሉ ጥልን አፈረሰ፣ ዲያብሎስን ደመሰሰ፣ በሞቱ ለሞት ደምሰሶ፣ ሞቱን በሞቱ ፈጽሞ አጠፋው። የሞትን ስልጣን ሻረ። ቅዱስ ጳውሎስ እንደተናገረ አይቴ ቀኖትከ ሞት፣ ሞት ሆይ መውጊያ ወዴት አለ? ሞትን አሸነፈ። ሰጠጥ ከሰቀ ወሐሴት አቅረት ከኒ እንዳለ ቅዱስ ዳዊት 5500 ዘመን የታጠቅነውን የሐዘን ማቅ ቆርጦ ወቀጥቀጠ መናስክተ ዘሐፂን የብረት መዝጊያውን ማለት 5500 ዘመን አባቶች ቢማቅቁ ያልወጡበትን የ5500 ዘመን የመርገብ መዝጊያ ሰብሮ ያጋንንትን ስልጣን ሽሮ አዳምና ሔዋንን ከነ ልጆቻቸው በዕለተ ዓርብ ማታ በትሕትናው
ከሲኦል አወጣቸው። እንደ ሰውም ተቀበረ። እንደ ሰው ተቀበረ። እንደ ሰው ተገነዘ። በሰው እጅ ተገንዞ ተቀብሮ 3 ቀን ጌታ ነኝ ዕለቱን ልነሳ ይል አላለ። የኔ ስጋ ማፈር አይነካውም አላለ። እንደ ሰው እሺ ብሎ ተቀበረ። ተቀብሮም በ3ኛው ቀን ተነሳ። አምላኪ ኄር አንሳኒ በትንሣኤከ ይላል ቅዱስ ያሬድ። ቸር አምላኪ ሆይ በትንሣኤህ አንሳኝ ይላል። ቸር አምላኪ ሆይ በትንሣኤህ አንሳኝ፣ ቸር አምላኪ ሆይ በትንሣኤህ አንሳኝ ይላል። ቸር አምላካችን ኢየሱስ ክርስቶስ በሕማማት መስለነው በትንሣኤ ያንሳን። ወስብሐት ለእግዚአብሔር። ነግሬሽ ውስጤ አዘገይም ምስጢረኛዬ ምስጢረኛዬ